ውድ የዶት ቲዩብ ታዳሚዎቻችን እንደምን አላችሁ? ዛሬ በማለዳ ወጋችን እንግዳ አድርገን የጋበዝነው ሳቦን በረከትን ነው። ሳቦን በረከት በኢትዮጵያ ኢንተርናሽናል ቴኳንዶ በጣም ብዙ አመታትን ከሰሩና ብዙ ወጣቶችን አሰልጣኞችና አሰልጣኞችን ያፈራ ሰው ነው። ዛሬ በኤምኤም ጉዳይ ላይ ከሱ ጋር ዲስከስ እናደርጋለን። አብራችሁን ሆኑና ጨዋታችንን እንድትታደሙ ጋብዘናል። እንኳን ደህና መጣ ብያለሁ ሳቦን። እንኳን ደህና ቆያችኝ። ስላገኘሁ በጣም ደስ ብሎኛል። ዛሬ አንተም የተሻለ በዚህ ጉዳይ ላይ ሊያወራኝ የሚችል ሰው በዙሪያ ያለ ብዬ አላምንም እና ስለተገኘ በጣም ነው የማመሰግነው። በዚሁም ደግሞ እስቲ ስለራስህ አስተዋውቀንና ወደ ጨዋታችን እንግባ። ኦኬ፣ ሳቦን በረከት አሰፋ እባላለሁ። በኢንተርናሽናል ታይኳንዶ 6ኛ ዳን የኢትዮጵያ ኢንተርናሽናል ታይኳንዶ ዩኒየን ዋና ጸሐፊ እና በታይኳንዶ ስፖርት ላይ እንደዚሁም ደግሞ በጤና ስፖርት ላይ ከ30 ዓመት በላይ ማሰልጠን ልምድ አለኝ። የሰሞኑን የሚዲያችን አንዱ ሶሻል ሚዲያውን ካጨናነቁት ነገሮች መካከል የኤምኤም በኢትዮጵያ ነውና እንዴት አየኸው? ኦኬ፣ ኤምኤምኤ ያ የተለያዩ የማርሻል አርቶች ስብስብ እንደማለት ነው። ከተለያዩ የማርሻል አርቶች ላይ የምትወዳቸውን የምትፈልጋቸው ወይ ይጠቅሙኛል የምትላቸውን ቴክኒኮች ወስደህ ለፍልሚያ ዝግጁ የምትሆንበት የስፖርት ዘርፍ ነው እና ከስሙ መጀመር እንችላለን። ኤምኤምኤ አይ ቲንክ አብሪቬሽን ይመስለኛል አይደል? እንትን ማድረግ እንችላለን። ሚክስድ ማርሻል አርት ማለት ነው። ኦኬ፣ ያ ነው እንትኑ። ያው ሚክስድ ነው። ከስሙም እንደምንረዳው የተለያዩ የአርት አይነቶች መቀላቀልና ይጠቅማሉ የምትላቸውን ከውስጡ ወስደህ አንተ በራስህ ለፍልሚያ ማዘጋጀት ማለት ነው። ያ ነገር ከዛ የተለየ ነገር የለውም። እዛው ጥያቄ ግን ያለኝ እንደ ስፖርት የሚቆጠር ነው። አሁን ለምሳሌ ሌሎች በኦሎምፒክ ውድድር በዓለም አቀፍ ውድድሮች ላይ አያቸዋል። አሁን ጂዶ ምናምን የመሳሰሉትን ይሄ ውድድር ግን እንደ ስፖርት ይቆጠራል ወይስ ደግሞ ጀስ ለፋይቲንግ ይሄ ኮምፒቲሽን አይነት ነገር ለሽልማት ምናምን የተዘጋጀ አይነት ውድድር ነው? አዎ፣ አሻሚ ነው። ነገርያው አሻሚ ነው። እንደኔ እንደ ራስህ አመለካከትና በአንተ እውቀት ለካው ካልከኝ እኔ እንደ አርት አላየውም። ስፖርት ነው። እንደ ስፖርት ልናየው እንችላለን። እንደ አርት ግን ልናየው አንችልም። እንደ ማርሻል አርት ግን ልናየው አንችልም። ያ ምንድነው? ማርሻል አርት በራሱ ብዙ ማካተት የሚገባቸው ነገሮች አሉ። አካልን፣ አይምሮ፣ መንፈስን በደንብ ሊያዳብር የሚችል መሆን መቻል አለበት። ይሄን ስንል ምንድነው? አንድ የማርሻል አርት ዘርፍ በሰው ልጆች ላይ በስነ ልቦና ላይ የሚገነባው ግንባታ አለ። በሞራል ላይ የሚገነባው ሌላ ግንባታ ላይ የሚገነባው ግንባታ አለ። አሁን አንዳንድ ስፖርቶችን ስናይ አካል ላይ ብቻ ያተኮሩ ናቸው። እነዛን አካል ላይ ያተኮሩ ስፖርቶችን ደግሞ እንደ አርት ልንወስዳቸው አንችልም። አካልን ብቻ ነው እያዳበሩ ሁለት ለምናምን ማለት ነው። ስለዚህ ማርሻል አርት ማለት ደግሞ ሞር የሚሰራው አይምሮ ላይና መንፈስ ላይ ነው። ሞር የሚሰራው እዛ ላይ ስለሆነ ይህንን እኔ እንደ ስፖርት ባየውም እንደ ማርሻል አርት ግን አላየው። ኦኬ፣ ለምን መሰለህ ይሄንን የጠየኩ ሌሎቹ ስፖርቶች ላይ በጣም ሲሪየስሊ የሆነ ዲሲፕሊን ተኮር ናቸው ወይ ደግሞ መመሪያና ደንብ ያላቸው ላይ ይመስለኛል ባልሳሳት ባለኝ የተወሰነ ንባብ። ነገር ግን እዚህኛው ላይ ግን ህጋቶች ይኖሩታል። ግን ይህን ወጥ የሆነ ግን የዲሲፕሊን ወይ ደግሞ የመርህ ጉዳዮች የሚነሱ አሉት ብለህ ታምናለህ? ያሉትም ምንም በቃ ለፍልሚያ ብቻ ነው የምትዘጋጀው። ራስን ለፍልሚያ ማዘጋጀት ነው፣ ለውድድር ማዘጋጀት ነው፣ ለአሸናፊ ነው። በቃ ይሄ ነው፣ እዛ ጋር የተገደበ ነገር ነው። አሁን ሌሎቹን የማርሻል አርት አሁን ለምሳሌ ያለሁበትን የአይቲኤፍ ዘርፍ ካየኸው ፓተርኖቹ አይምሮ ላይ ትልቅ ስራ የሚሰራቸው ከአካል አልፈው አይምሮ ላይ ትልቅ ስራ የሚሰራቸው የማስታወስ ችሎታ እንዲጨምር የሚያደርጉ ፎከስ የማድረግ ወይም ትኩረት የመሰብሰብ አቅምህን የሚጨምሩ የአተነፋፈስ ስርዓትን የሚያዳብሩ በጣም ብዙ ጥቅም አላቸው። ፓተርን ብቻ እያንዳንዱ የዲስፕሊን ህጎቹ ላይ እና የኤቲክሶቹ ይሄ በውስጣቸው የአክብሮት ደንቦች አሏቸው፣ መርሆዎች አሏቸው። እነዛን ነገሮች ደግሞ ስታያቸው መንፈስን ሊያዳብሩ የሚችሉ ናቸው። ከመንፈስን በቃ የመንፈስ ልዕልናህን ከፍ የሚያደርጉ ናቸው። አንድ የሃይማኖት ተቋም ከሚያስተምራቸው ከሚሰብካቸው በላይ ይሰብከዋል። እነዛ እንትኖች አንተን በዲስፕሊን ሊገሉ የሚችሉ ናቸው። አሁን አንደኛ 5 መርሆች ናቸው። ከርተሲ፣ ኢንቴግሪቲ፣ ፍሪቴሲ
ሰልፍ ኮንትሮል የሚሉትን እና ኢንዶሚኒቲ ስፕሪት ብለን የምንጠራቸው እነዚህን 5ቱን መርሆዎች እንኳን አንድ ሰው መተግበር ቢችል እቺ ዓለም ጨዋ ትሆን ነበር። ስለዚህ ያ የማርሻል አርት ዘርፉ ትልቁ ስራው ሰብአዊ ዓለምን መገንባት ነው። ትልቁ ስራው የማርሻል አርቱ ዘርፍ። እኔ ወደዚህኛው ጋር ስመጣ ግን በቃ ተፋልሞ አሸንፍ ነው። በምንም አድርገህ በጡጫ የሚሆን በቡጫ አሸንፈህ ታገኝ። ይሄ ነው። ስለዚህ ልዩነታቸው እዚህ ጋር ነው። ያንን እንደ ስፖርት አየዋለሁ፣ እንደ ማርሻል አርት ግን አላየው። ኦኬ እንደዛ ካልን ምንድነው የሚሆነው? ቦክስንም ከማርሻል አርት መመደል ይኖርብናል ማለት ነው። ኦኬ እንደውም በሱ ላይ እንትን ወደ ኢትዮጵያ አሁን መጥተዋል እና ከኢትዮጵያ ማህበረሰብ ልማድ፣ ባህል አኳያ አንጻር ጭምር ትነግረኛለህ። ግን ከዛ በፊት ግን በጣም ላነሳ የምፈልገው ወደ ኢትዮጵያ የገባበት መንገድ ጤናማ ነው ብለህ ታምናለህ? የራሱ እንደ ኢትዮጵያ ባህል፣ ወግ፣ ስርዓትና ልማድ ሼፕ ተደርጎ መግባት አልነበረም? ብዙ ነገሮች አሁን የኛ ክፍተት እንደ ኢትዮጵያዊ የኛ ክፍተት ይሄ ነው። በብዙ ነገሮች ላይ በዚህ በማርሻል አርቱ ዘርፍ ላይ ወይ በስፖርቱ ዘርፍ ላይ ብቻ ሳይሆን ባገኘናቸው ነገሮች ላይ በትምህርታችን በትምህርት ካሪኩለማችን ላይ እንበል በሌሎቹም ነገሮች ላይ እኛ ስንገለብጥ እንደወረደ ነው የምንገለብጠው። የኛን ባህል እሴታችንን፣ ያኗኗር ዘያችን፣ ሃይማኖታችንን፣ ሌሎች ነገሮች ማየት የሚገቡንን ነገሮች እንዳለ ሙሉ ለሙሉ ኋላ ቀር እናደርጋቸውና የምንቀበለውን አዲስ ነገር ላይ ትኩረት እናደርጋለን። ይሄ በራሱ የፈጠረው ችግር አለ፣ የሚፈጥረው ወደፊትም ገና የሚፈጥርብን ችግር አለ። ይሄ አሁን ወደ አመጣኸው እንትን ሲል አመጣጡ ጤናማ ነው ወይ ስትለኝ፣ አሁን ይሄ ሚክስድ ማርሻል አርት የምንለው ብዙ ጊዜ እኛ አሁን እየሰሩ ያሉትን ሰዎች ብታያቸው እንትናቸው ባክግራውንዳቸው አይቴፍ ነው ወይ ደብሊውቲኤፍ ነው ወይ ውሹ ነው። ኦኬ ከዚህ በፊት ከነበሩት ለምን ስፖርቱ ሲመጣ ፍልሚያውን ብቻ ልዶት ይመጣ። ኦኬ በቃ የፍልሚያውን ብቻ ከዚህ በፊት ባክግራውንድ ለምሳሌ ከአይቲኤፍም ሊሆን ይችላል፣ ወደ ቴኳንዶም ሊሆን ይችላል፣ ወደ ደግሞ ከውሹ ከእንደዚህ አይነት ስፖርቶች ወደዚህ ነው የሳበዋል። በቃ ወደዚህ ነው ያመጧቸው። ለምን በምን አመጧቸው ካልክም ደግሞ ገንዘብ አሳይተው ነው ያመጧቸው። አለቀ በቃ። ሌሎቹ አርቶች ኢትዮጵያ ውስጥ ረጅም ዓመት አስቆጥረዋል። 50-60 ዓመት አስቆጥረዋል ኢትዮጵያ ውስጥ ብቻ ማለት ነው። ከዛም በላይ ያስቆጠሩ ናቸው አርቶቹ። በውጭው ዓለም ላይ ከዛ በላይ ያስቆጥረዋል። ግን ኢትዮጵያ ውስጥ ገቡ እንኳን ብለን ብንቆጥር ይሄ የ50-60 ዓመት ቆይታቸውን እድሜያቸውን ልንቆጥር እንችላለን። እነሱ ገብተው የታም ብናየው የሩቅ ምስራቆችን የቻይኖችን ወይ የኮሪያዎችን የታይላንዶችን የሌሎችም የዲስፕሊን ህግ ይዘውት መጥተው ከኛ የዲስፕሊን ህግ ጋር አጣብቀውት ነው እየሄዱ ነው። ለዚህ ነው በህፃናት ዘንድ ወላጆች ደረታቸውን ነፍተው አንጥተው ልጆቻቸውን ሰጥተው አስተምርልን ብለው የሚሰጡ አሰልጥነህ አንተም ደግሞ በአካልም በአእምሮም በመንፈስም ብቁ አድርገህ የምትሰጣቸው እና እስካሁንም የቆየበት ማርሻል አርቱ በእንደዚህ ሂደት ነው እየሰፋ የመጣው። ወደ ኤምኤምኤ ስንመጣ ፍልሚያው ብቻ ይዞት የመጣው ብያለሁ። እኔ የተረዳሁበትን መንገድ ነው የምነግርህ። ፍልሚያው ከዚህ በፊት ፍልሚያዎች የሚያዘጋጁ ብዙ ኢቨንቶች አሉ። ኢትዮጵያ ውስጥ ነበሩ እንደዚህ አይነት ነገሮች? አዎ ነበሩ። በጣም ማለት እንደዚህ አሁን እንደ ኤምኤምኤ አይነት ውድድሮች ነበሩ? አዎ ራሱ ኤምኤምኤ የሚያዘጋጁ ብዙ ኢቨንቶች ነበሩ። እዚህ ላይ 2-3 በግል ራሱ ማቃቸው እና ይፋዊ በሆነ መንገድ ይደረጉ ነበር ወይስ ደግሞ? አዎ ይደረጉ ነበር። አሁን ምን ታውቃለህ፣ ማርሻል አርቱም ይሁን ሌሎቹ እንትኖች ፍልሚያቸውንም ሆነ የስፖርቱን ለማሳደግ ከመንግስት ጥገኝነት አሉት። የመንግስት ጥገኛ ናቸው። ኦኬ አሁን ይሄኛው ሲመጣ ግን ኢንቨስት አድርጎ ነው የመጣው። ባለሀብት እሱ ላይ ነው አንደኛው ጥያቄ። በጣም ማንሳት ከምፈልጋቸው ነጥቦች መካከል የአሁኑ የኤምኤምኤ ውድድር ወደ ኢትዮጵያ ሲገባ በሚያስደነግ መንገድ እና በጣም ከገረመኝ ነገሮች ለብዙ ዓመታት በስፖርት ውስጥ የነበሩ ወይም በቴኳንዶ በወርልድ በመሳሰሉት ውስጥ የነበሩት ላይ ኢንቨስት ሳይደረግ እዚህ ላይ ኢንቨስት የተደረገው ገንዘብ ያስደነግጣል። እና ምን እየሆነ ነው ብዬ እንድጠይቅ ያደረገኝ አንዱ ነገር ይሄን፣ እዚህ ላይ ኢንቨስት የተደረገው ገንዘብ አላስደነገጠህም ወይ? ሁለተኛስ ምንድን ነው ቢሃይንድ ዘ ካርተን ኦብጀክቲቭ ወይ ደግሞ ዳይሬክት ይችላል
ኦር ደግሞ ሌላስ ኦብጀክቲቭ ባለው ወይ እስክል ድረስ ነው ግን በጣም ሀይ የሆነ እኔ ከምጠብቀው በላይ ነው ኢንቨስት እየተደረገበት ያለ። አዎ ትክክል፣ አሪፍ የሚል እሳቤ ነው የሚነገር። ስታየው ያንን ታያለህ። ደግሞ ሴሌብሬት ለሆኑ ሰዎች የሚከፈለው እና ግን ከነሱ በኋላ ደግሞ ሌሎች የሚደረጉ 5-6 ውድድሮች አሉ። በዛ ቀን በዛ ዕለት በዛው ቀን በዛ ዕለት 5-6 ውድድሮች አሉ። ሌሎች እንደ ማሟቂያ የሚቆጠሩ ትክክለኛ ስፖርተኞቹ እኮ እነዛ ናቸው። እነሱ ክፍያ ግን በጣም ኢምንት ነው ከእነዚህኞቹ አለ ስታየው። እነዚህኞቹ ግን ስለዚህ ስፖርቱ የማሳደግ እቅድ አይደለም ሂደቱ። ስፖርት የማሳደግ ቁማርን የማስፋፋት እንትን ነው እንደ ቁማር ነው። ለምሳሌ አንድ ጊዜ እንዲህ ስለሆነ እየሰማችሁ አይደለም እንዴ? ግራ ነው የሚገባኝ እኮ የመጀመሪያው የሚሚ ውድድር ላይ ቲክቶከሮች እየወጡ ምንድን ያሉት 500 ሺህ ብር አስበላኝ ከዲ አንተ ምናምን እንደዚህ ያደረከኝ እኮ የሚል ነው ይበዛው። ስለዚህ ከጀርባው ምን ነበረ ማለት ነው? ቁማር አለ ማለት ነው። እስቲ እነዚህ ደግሞ የማይናገሩ ቁማርተኞች ደግሞ ብዙ አሉ፣ ትልልቅ የሚመድቁ አሉ ማለት ነው። ኦኬ፣ ስለዚህ ቁማር ነው የተካሄደ ያለ እውነተኛ ነገር በሆነ መንገድ ስፖርቱ ለማሳደግ ሳይሆን የሆነን ኢቨንት ወይም ደግሞ ፕሮግራም በማዘጋጀት በዛ የሚገኘውን ጥቅማ ጥቅሞችን ለማጋበስ አንድ ነገር ላሳይ። አሁን ለምሳሌ በስፖርትነት በሳቢነት በምናምን ደረጃ ለምሳሌ ፉትቦል በጣም አሪፍ ነው አይደል? እውነት ነው። ግን የሞተር ውድድርና ደግሞ የፈረስ ውድድር በነገራችን ላይ በጣም ትልልቅ ኢንቨስት የሚደረግባቸው ናቸው። ለምንድን እንደዛ ኢንቨስት የሚደረግባቸው? ከጀርባቸው ቁማር ስላለ ነው። ኦኬ፣ የውሻ ውድድር የውሻ ሩጫ ውድድር ትልቅ ኢንቨስት የሚደረግበት ነው፣ ግን ከጀርባው ትልቅ ቁማር ስላለ የፈረስ ውድድር እንደዛ ቁማር ስላለ ነው። ስለዚህ የዛ አይነት ዝንባሌ ነው እዚህኛው ላይ የምታየው የዛ አይነት እና ያንን ቁማር ማካሄድ እንዴ ትኬት ጨርሰናል እያሉ እኮ ምን ሌላው ጥያቄ ግን በሌሎች ስፖርቶች ላይ የኤምኤምኤ በዚህ አይነት ሁኔታ መምጣት ከፍተኛ ኢንቨስት መደረግ እዚህ ነገር ላይ በሌሎች ስፖርቶች ላይ የሚያመጣው ተጽዕኖ የለም? ለምን እኔ እሰጋለሁ በዚህ ሁኔታ ከሄደ ሌሎች ስፖርቶች እንደ ስፖርት ተቆጥረው ኢንቨስት ቢደረግባቸው ላይሆኑ ይችላሉ ብዬ ፍራቻ ይገባኛል። ያጠነክራቸዋል። ሌሎች ስፖርቶች ላይ ያጠነክራቸዋል። ሌሎች ስፖርቶች እንዲታዩ ያደርጋቸዋል። ማንነታቸው እንዲለዩ ደግሞ አቋማቸው እንዲለዩ ያደርጋቸዋል። ምን መሰለህ በደንብ ማየት የሚገባን እዚህ ላይ በደንብ መመልከት የሚገባን ምን መሰለህ፣ አሁንም እንዳልኩህ ኤምኤምኤ የሚባል ስፖርት የለም፣ የሚዘወተር ኤክሰርሳይዝ የለም። በቃ ይሄ የምትሰራው እንትን የለም። ምናልባት ታይኳንዶን ከጁጁሱ ጋር አዋህደ ቀላቅለ ትሰራዋለህ ወይ ውሹማ ኦልሬዲ ሳንዳው ራሱ ኤምኤምኤ ማለት ነው። ሳንዳው ራሱ ኤምኤምኤ ማለት ነው። የውሹን ውድድር በእንደዚህ አይነት ኢቨንት ብታዘጋጀው ከሚገባው በላይ ይሄንን ራሱን ወጣ ነገር ነው። የመቀራረብ ሂደት አለው። ሙንታይን ብናየው ሙንታይ ራሱን በቃ የቻለ ነገር ነው። የተወሰኑ ነገሮች ናቸው የሚቀሩት። ስለዚህ የሆነውን አርት ከሆነው አጀብ የምትሄደው ነው። ስለዚህ አንድ ሰው ባለ ሁለት ባለሙያ ወይ የሶስት ባለሙያ እያደረገው ጭራሽ ነገሮቹ እንዲጠነክሩ እስቲ ከቴኳንዶ ላይ ምንድን ነው የሚጠቅመው ነገር ያለኝ ምንድን ነው የምወስደው፣ ከዛ ከውሹ ምን ይጠቅመኛል፣ ከጁጁሱ ምን ይጠቅመኛል፣ ከጁዶ ምን ይጠቅመኛል እያልክ እየወሰድክ ጭራሽ እነዛኞቹን የምታሳድጋቸው ያድጋሉ እንጂ እንትና ያደርገው ኦኬ አርም ያሳድገዋል ብዬ ነው። ሌላው ግን እስቲ ዓላማው ቅድም እንደነገርከኝ በደንብ አስመራ እንድትነግረኝ ስለፈለግኩ ነው። እኔም ራሱ አዘጋጆቹም ሆኑ ሌሎቹ ምን ዓላማ ይዘው ነው የመጡት የሚለው ነገር ያሳስበኛል። ይህን ስፖርት በምን መንገድ ነው ሊያስኬዱት የሚፈልጉ? ምን ዓላማ ይዘው የመጡ ይመስልሃል? እኔ አንደኛው የስፖርተኛውን ሕይወት እንቀይራለን ሲሉ የማህበረሰቡን ባህል እና እሴት እንዳያፈርሱ ትፈራል። ዳሴት እኔ አሁን እሱን ነው አሁን ጥያቄ አሁን እሱ ላይ ማንሳት የፈለግኳት አንደኛው ነጥብ እሷ ነች። ይሄ ኤምኤም ውድድር ሲመጣ አንዱ ካየሁበት ክፍተት ብዬ የማምነው እንደ ስፖርት እንደ ኮምፒቲሽን እንደ ውድድር መልካም ሊሆን ይችላል፣ ግን የማህበረሰቡን ስርዓትና ልማድና ወግ ጠብቋል ወይ? በተለይ አሁን ለምሳሌ ፕሬስ ኮንፈረንሱን ብትመለከተው አስደንጋጭ በሆነ መንገድ ስድቦች የተከናወኑበት አፈንጋጭ የሆኑ ሀሳቦች የተንዘባረቁበት ነው እና
እንደ ማህበረሰብ ይገነባናል። እኮ እሱን ነው የምልህ። ስፖርት አሁን ዓላማው አንደኛው በማህበረሰብ ውስጥ ትስስርና መቀራረብና መፋቀርን መፍጠር ነው። ከዚህ እሳቤና ዓላማ አልወጣም ወይ? አዎ ይኸውልህ ስፖርት በባህሪው የስፖርት ባህሪ ወዳጅነትን፣ አንድነትን መመስረት ነው። በቃ ይሄ ስፖርት ዋናው አስፈላጊነት። የማርሻል አርት ስፖርቶች አይደሉ? የቦክስ ስፖርት ከተደባደብክ በኋላ ተጨባብጠህ ተቃቅፈህ የምትለያየው ነው። አሁን ይሄ ወደ ማርሻል አርቱ ግን ስንመጣ ወደ ማርሻል አርቱ በትክክል ስንመጣ አሁን ለምሳሌ አይቲኤፍ ስላለሁበት ነገር አለው። ልክ ከተጋጣሚ ጋር ፊት ለፊት ሆኜ እጆቼን ጨብጬ ቴኳን ስለው ከተጋጣሚ ጋር ፊት ለፊት አዎ ቅን ነኝ። ቴኳን የምትለዋ ቃል የምትመሰርተው ቅን ነኝ፣ ታማኝህ ነኝ፣ ልጎዳር እንድንማማር ነው እዚህ ቦታ የቆም ነው ብዬ እያልኩት ነው። በቃ ኢንተርናሊ ይሄን ነገር ነው እየተናገርኩኝ ያለሁት። ሲቀጥል ደግሞ አሁን ለምሳሌ ወደ አሰልጣኝ ዞሬ ቴኳን በምልበት ሰዓት የጥበብ አባቴን አከብርሃለሁ እያልኩት፣ ወደ ባንዲራዬ ቴኳን ስል ከህግ በታች ነኝ፣ ሀገሬን እወዳለሁ እያልኩኝ ነው። አሁን ራሱ የሚያዝህ የዲስፕሊን አለው እና ከተጋጣሚ ጋር እንዳልኩ እዛ ጋር እገላለሁ አርዳሃለሁ ምናምን አይደለም። ቅን ነኝ፣ ታማኝ ነኝ፣ ልንማማር ነው። በቃ እዚህ ቦታ ላይ እኔ አንተን በተንኮል ልጎዳህ አይደለም፣ አንተ እኔን በተንኮል ልትጎዳኝ አይደለም ተባብለን የምንገባበት ነው። አይቲኤፍ ነው አሁን አይቲኤፍ ነው ላይ በውሹም ብንሄድ ሰላምታ ሰጥቶ ሲገባ በራሱ ኢንተርናሊ ተናግሮት የሚገባው ነገር አለ። ኤምኤምኤው ላይ ስንመጣ ደግሞ አይተዋል ፕሬስ ኮንፈረንሱ። ከዛ አልፎ ሃይማኖትን ሲነኩ ታያቸዋለህ። ከዛ አልፎ ዘር ሊነኩ ይችላል። ከዛ አልፎ እንደዚሁም ደግሞ በመርፌ ጫፍ ላይ የቆመ ማህበረሰብ ላይ ይህንን ነው መናክር። እኔ አሁን እሱን ነው ፕሬስ ኮንፈረንሱን ስመለከተው ደነገጥኩኝ። ለምን እንትን ሊኖር ይችላል ጨዋነት በተሞላበት መንገድ ቃላቶችን መርጠ ሳይኮሎጂካሊ ይመስለኛል የተጋጣሚህን ሳይኮሎጂ ተጽዕኖስ መክተት ነው አይደለ? ያንን ማድረግ በጣም ጨዋ በሆነ መንገድ ስነ ስርዓት ባለው መንገድ ያንን ሰው ሳይኮሎጂካሊ ዲፕሬሽን ማማን ነው ሳይኮሎጂካሊ ተጽዕኖስ መክተት ይቻላል ብዬ አምናለሁ። ግን አሁን እያየሁ ያለሁት እሱን አይደለም። ትንሽ አለፍ ያለ መስመር የለቀቀ ነገሮችን አያለው፣ ስድቦች አያለው። ይሄንን እርግጠኛ ነኝ ይሄን ፕሬስ ኮንፈረንስ የሚመለከቱ ብዙ ሰዎች ትልልቅ ሰዎች ናቸው ብዬ አላምንም። ልጆችም ይኖራሉ፣ ወጣቶች ይኖራሉ ምናምን። ሁለተኛ ደግሞ ይሄን ውድድር በቀጣይነት ማስቀጠል እንኳን የሚፈልጉ ብዙ ይሄን ውድድር መወዳደር የሚፈልጉ ከስር የሚመጡ ወጣቶች ይኖራሉ። ምንድን ነው ለእነሱ ስም እናስተምራቸው? ይኸውልህ በመጀመሪያ እንደዚህ አይነት ፕሬስ ኮንፈረንሶች አሁን ለምሳሌ ሲመጣ ፈረንጆች የራሳቸው ባህል አላቸው። የእነሱን አንተ እዚህ ጋር አታስቀምጠው። የመጀመሪያው ነገር ለዛ ነበር ቅድም ሲገባ ቅርጽ ሰተን ለምንድን ነው? ምናልባት ፕሬስ ኮንፈረንሱ ላያስፈልግ ይችላል እኮ በቃ አንደኛ ማህበረሰብ ከሆነ ላያስፈልግህ ይችላል። ካስፈለገህም ደግሞ ሁለቱን አብረ ጎን ለጎን አድርገህ ሲበሉ ሲጠጡና ሲጫወቱ አሳይተህ ነው የሆነ ነገር ማድረግ የሚችለው። አሁን ምን አለ መሰለህ ፕሬስ ኮንፈረንሱ የሚያስፈልገው ለዚህ ነው። ከኋላ ያሉትን ሰዎች እሱ እንትናን የሚያሸንፈው እያልክ የምትመድበው በዚህኛው እኮ ወደ አንደኛው ያዘነበለ ብዙ አለ። ሃይማኖት የተነካ ብሎ ያዘነበለ ብዙ አለ። ይሄ መናገር ምንም ግልጽ ነው። እኔ ጓደኞቼም በቅርብ ያሉ ሰዎችም የሚናገሩትን ነገር ነው። በቃ እዚህ ላይ እኔ አሁን በነገራችን ላይ ሴዶን በጣም እያጨበጨብኩለት ነው። እዚህ ላይ በጣም በነገራችን ላይ ብስል ያለ መልስ ነው የመለሰው። በጣም በቃ የበሰለ ልጅ ነው ልጁ። እዚህ ጋር ነው የበሰለ። አንዳንዴ ደግሞ ህፃን ሆኖ ታገኘዋለህ። ራሱ የቻለ ነገር ነው እሱ እንትወውና አይ ለምንድን ነው ያልከው እንደዛ? ሁለት ተቃራኒ ሰው ሆኖባል እንዴ? አው ማለት ተለዋዋጭ ነው፣ ተጨባጭ ነገር የለውም። ልጁ በባህሪ ተለዋዋጭ ነው፣ ተጨባጭ ነገር የለውም። ግን ቢሆንም አስ ቢዝነስ ጎበዝ በቃ ፎሎወር እንዴት አድርጎ ማፍራት እንዳለበት ያቅበታል። ተከታዮቹ እንዴት እንትን ማለት እንዳለበት፣ ቢዝነሱን እንዴት ማራመድ እንዳለበት ያቅበታል። እሱን በኋላ እንመጣበታለን። ወደ ጠየቀኝ ጥያቄ እንመጣለን። ወደ ማህበረሰባችን አሁንም ወደ እንትኖቹ ስንመጣ ምናልባት ፕሬስ ኮንፈረንሱ ላይ ያስፈልግ ይችላል። ቅድም እንዳልኩ በሌላ መልኩ ማድረግ ይቻላል። የእኛን ስርዓትና ወግ በጠበቀ መልኩ ማድረግ ይቻላል። ይሄንን ነገር ግን የተፈለገው እንዳልኩ ከጀርባ ቁማሩን ሊያስይዙ የሚችሉ ሰዎች ወይም ደግሞ ሊመድቡ የሚችሉትን ሰዎች ሞር አግሬሲቭ ማድረግና አስተዋጽኦ እንዲኖራቸው በደንብ የበለጠ ተሳታፊ እንዲህ ነው። ከዛ በኋላ እኮ የተለጠፈው ነገር እኮ ትኬት አልቋል። የተለጠፈው እኮ ከዛ በኋላ ከታች የሚመጡትን ብለህ ስታስብ ተወው
በቃ ከዚህ በኋላ እንዴት እየተገለበለበ እየነደደ እንደሚመጣ ልነግርህ አልችልም። ቀለል ያሉ ነገሮችን ደግሞ ለምሳሌ አሁን ቅድም እንዳልከው ሳይኮሎጂካል አግሬሲቭ ለማድረግ እና እንትኖችን አንዱ ላይ ተጽዕኖ ለመፍጠር ይኸውልህ ለምሳሌ እኔና አንተን አይን ላይን ፊት ለፊት ማስተያየት እና በአይኖቻችን እንድንገማገም በሚያደርጉን ሰዓት በሚሆንበት ሰዓት አንተ አይንህን እንድትሰብር ማድረግና የኔ አፍጥጫ አንተ እንትን ወስደህ አይንህን እንድትሰብር አይኑን የሰበረው በተወሰነ መልኩ ናት እና ልክ የእንትን የበላይነትን ለመስጠት ወይም ደግሞ የመንፈስ የበላይነትን ለመተቀዳጀት አይን ላይን ታለካካለህ። አሁን ያቺ አይን ላይን መተያየቷ ስትበዛ ደግሞ ወደ መገፈታተር ትመጣለች። ከዛ ደግሞ ወደ እንቁላል መስበር ትመጣለች። እምልህ ማዋረድ ነው። ይኸውልህ አንተን እኔ እኩያህ ነኝ ትከሻ ሊለካካክ የመጣውን ሰው ለማዋረድ የሚሞከር ነው ሙከራው። አሁን ለምሳሌ እኔ የእንቁላሏን ታሪክ በቃ ለማዋረድ የተሞከረ ነገር ነው። ሌላም እንትን ታደርጋለህ እኮ ይደረጋሉ፣ ግን እኛ ላይ አይደለም። የኛ ማህበረሰብ ይሄን መቀበል የሚችል አይደለም። እንደ ቀልድ ያላመርጣት ነገር አዎ፣ እንደ ቀልድ እንትን የምታደርገው ነገር አይደለም። ስለዚህ እችኛዋ እኔ እንትን ለማድረግ የምትል ከጀርባው ያለው እንትን እንጂ ነው አይሰማኝም። አልቀበለው አለ። በዛም ወደ ሁለቱም ጣልናለኝ ጆኒንም ሴዶንም ምን አይነት ኮምፒቲሽን ይኖራቸዋል? እንደ ባንድ ባለፈው ከመግባቴ በፊት አንድ እንትን ጆኒ እንዴት ገነነ፣ አሁን ጆኒ እንዴት ገነነ ብለን ስናስብ በመጀመሪያ ደረጃ ይኸውልህ የተሰሩትን ስራዎች እንያቸው ከመጀመሪያ ጀምሮ። መቼም ያው ብዙ ሰዎች ሲጠሩት ከኮሮና በኋላ የመጡ ስፖርቶች እያሉ እኔ ያስ የሚገባቸዋል ብዬ ባላስብም እነዚህ አሁን አዲስ ወደ ኢትዮጵያ የገቡ ብዬ የማስባቸው ስፖርቶች ከዚህ በፊት ነበሩ፣ መጥተዋል፣ ገብተዋል። አኬዶንም በል ተሞክሯል፣ ብዙ ይኬደናል፣ በጣም ብዙ ተሂዶበታል፣ ግን መውጣት አልቻለም። ሰብሮ መውጣት አልቻለም። ጁጁሱ ነበረ፣ መውጣት አልቻለም። ጁዶ ነበረ፣ ግን መግነን አልቻሉ። ምንድን ነው ያልገነኑት? እነዚህኞቹ አሪፍ ግራውንድ አላቸው። ነባሮቹ ስፖርቶች ተስፋፍተዋል። በዛ ላይ ደግሞ ከእንደገና ትዕግስትና ጽናት ነበራቸው ላይ ያሉት አሰልጣኞች፣ በተለይ የኛ አሰልጣኞች በቃ እንደው እኔ እንጃ እኔ የምንነግርህ አልችልም። በቃ ሁሌም ይብራላቸው ብዬ እንትን እምላቸው ናቸው፣ መመርቃቸው ናቸው። ማስተር ኪሮስንም በል ማስተር ወጋየሁንም በል ማስተር አብዲ ከድርንም በል እነዚህ አይቴፎች ናቸው አይደል? እነዚህ አይቴፎች ነው የምነግርህ። በውሹ ደግሞ አሉ እነ ማስተር ወንድም በሉ እነ ማስተር ብርሃኑ አከርሶ፣ ግራንድ ማስተር ቶፊቅንም፣ ግራንድ ማስተር አሳምነውንም ሌሎቹን መጥራት እንችላለን። በጣም ብዙ አሉ። በጣም የደከሙ በጽናት ስፖርቱን እንደዚህ ገትረውት በእነሱ ላይ ይዘውት የቆዩት ያሳደጉት እነዛ ሰዎች ናቸው። የትንሽ ነገር አይሰበሩም። በቃ ታግለው ሄደዋል። ሌላው ይመጣል ከጥቅም አንግል ያየዋል። አልተሳካለትም፣ ጥሎት ነው የሚሄድ። በቃ እንትን አያደርገው። አሁን ላይ ሲመጡ ምን አደረጉ? አንደኛ ይሄ ጊዜው ጠቀማቸው፣ ቴክኖሎጂው ሶሻል ሚዲያው በረንብ ጠቀማቸው። የመጀመሪያው ነገር ግን በምን አይነት መልኩ የጠቀማቸው ነው? እነሱ ራሳቸውን አለ ፕሮሞት ያደረጉት። የመጀመሪያ ሲመጡ ቴኳንዶ አይረባም፣ አትሱ፣ ቴኳንዶ ለህይወት አይጠቅማችሁ፣ የሚጠቅማችሁ ይሄ ነው። ሲሪየስሊ በቃ ከዛ በኋላ ደግሞ ችግሩ ምን መሰለ? አቧራ ያስነሳል። ባለሙያው ደግሞ እንዴት እንደዚህ ትላለህ ብሎ ደግሞ መልስ ይሰጣል። እቺ ግርግር ደግሞ እቺ መመላለስ ደግሞ ምን ትሰጣለች? ለሚዲያና ሰዎች ሆት መሆንን ይገሉና ብቃት ማን ነው የሰውዬ እያሉ ማየት ይጀምራሉ። ምን የሚባል ስፖርት ነው ብሎ ማየት ይፈልጋል። ስለዚህ ሌላውን እንትን በማዋረድ የሆነን ስም መገንባት መጀመሪያ የተሰራው ስራ ነው። በቃ ከዛ ልክ እዚህ ጋር ከተመጣ በኋላ ሁለተኛው ነገር ደግሞ ይሄ የማርሻል አርት ባለሙያው ከእንደገና ደግሞ በተለይ እነዚህ እንትኖች ሞኞች ነን፣ በጣም ሞኞች ነን፣ ሲበዛ ቂሎች ነን። ከምሬ ነው፣ ቂሎች ነን። አይ ይሄን አሁን ይኸውልህ ቂልነታችንን ልግለጽ ድፍረት አይሆንም። ግን ይሄ አይ የምሬ ነው አይሆንም። የሆነውን እኮ ነው የምነግርህ። ብዙ ነገሮች ልነግርህ እችላለሁ። ይኸውልህ በዚህ ደረጃ 30 ዓመት አስቆጥሬያለሁ በትንሹ
በዚህ ስፖርት ውስጥ ገባኝ። ግን በዚህ ደረጃ በፈለግህ እንድትፈርጅ ያደረገ ነገር ምንድን ነው? ይኸውልህ ለምሳሌ አሁን ጆኒ ያደርግ የነበረው መጀመሪያ የ10 ሺህ ብር ቻሌንጅ፣ የ20 ሺህ ብር፣ የ30 ሺህ ብር፣ የ40 ሺህ ብር፣ የ50 ሺህ ብር እያለ ቻሌንጆችን ማዘጋጀት ነው። ኦኬ በሜዳው ነው የሚያዘጋጀው፣ በሜዳው ገብቶሃል። ከዛ የማርሻል አርት ባለሙያው አንደኛ ቅድም የነገርኩህ አለች ኦቨር ኮንፊደንስ ናቸው። እኔማ እንደዚህ ያደርጋለሁ ብሎ የሚሄዳት ነገር አለችው የማርሻል አርት ባለሙያው። ሲቀጥል እኔ እንጃ ገንዘቧንም አይቶ ሊሆን ይችላል አላውቅም፣ እየሄደ በጆኒ ሜዳ ላይ እየተጠመዘ ይወድቃል። አሁን እሱ እየካበ ነው የሚሄደው፣ ደረጃውን እየጨመረ ነው የሚሄደው፣ ከፍ እያደረገ ደረጃውን እየጨመረ ነው የሚሄደው። ልጁ እንትኑን እየገነባ ነው የሚሄደው፣ ማንነቱን እየገነባ ነው፣ ስሙን እየገነባ ነው የሚሄደው። ይሁን ምንዳሽ ሜሲን የቅርጫት ኳስ ተጫዋች በእግር ኳስ ሲገጥመው ከምሬ ነው። በቃ ሜሲን በቅርጫት ኳስ ጎበዝ የሆነ ሰውዬ ሄዶ እግር ኳስ ሲገጥመው ታይዋለህ። ውጤቱን እኮ ታውቀዋለህ። ገና እንትን ሳይሆን ታውቀዋለህ፣ ውጤቱን ታውቀዋለህ። ለምን እሱ በአይቴፍ አይገጥማቸውም? ለምን በውሹ አይገጥማቸውም? እነሱ ለምን በእነሱ ስፖርት ለምን አይገጥማቸውም? የራሱ ሜዳ ላይ ጠርቶ በራሱ ሜዳ ላይ ያዋረዳቸው። ስሙን በእንዲህ አይነት ሁኔታ ነው የገነባው። አለቀ። ከዛ በኋላ እነሱ የራሳቸውን ነጥብ ያስጣሉበት መንገድ ይሄ ነው። ቂሎች ናቸው ያልኩህ። ይሄንን እቺን መርዳት እንኳን አልቻሉም። ይሄንን ተረድተው እዛች አሁን የ50 ሺህ ብር የቻሌንጅ ላይ ሁሉንም እስኪ በኤምኤምኤ ጠርቷቸው ቢሆን ኖሮ ከግማሽ በላዩ ሊሸነፍ ነበር። ኦኬ ከግማሽ በላዩ ይሸነፍ ነበር። 100% እነግርሃለሁ። በዚህም እኮ ምንም ስልጣን ያልወሰደ ልጅ እኮ ያስቸገሩትን እናውቃለን። የሆነች አንድ ፈልፈላ ቀጭን ልጅ ራሱ እኮ ታባስ ተደርገዋለች። ቪዲዮ አሳይተው ታባስ ተደርገዋለች። ምን ልፈልጌ ነው? በቃ ጆኒ ምርጥ ብልጥ ጎበዝ ልጅ ነው። በቃ ምንም እኔ በጁጁሱ ያለውን አቅም አልደራደርበትም። ጎበዝ ነው፣ የሚጨበጨብለት ምርጥ ልጅ ነው። በጁጁሱ ያለውን አቅም አጨበጭብታለሁ። ብልጠቱንና ያለውን ዳይናሚክ የሆነ አስተሳሰብ የማጨበጭብለት። እኛ ግን ቂሎች ነን ያልኩ ይሄንን ነው። ግን ጥያቄ ይሄ ምንድነው? ጅጅሱ ብራዚሊያን ጅጅሱ ምንድነው? አሁን ከሌሎች ስፖርቶች ምንድነው የሚለየው? ነው ምን መሰለህ፣ በሌሎቻችን ስፖርት ላይ እንደ ማይነር የሚሰጡ ነገሮች ናቸው። ስትያዝ ሊታርገ ማስለቀቅ ትችላለህ፣ ስታነቶችን ነው ትችላለህ የሚል እኛ ላይ እንደ ትንሽ እንደ እንትን ነው የሚገቡት፣ እንደ ማጣፈጫ ትንሽ የሚሰጡ ኮርሶች ናቸው እኛ ላይ። እነሱ ጋር ስንሄድ ግን በቃ መታገልና ጆይንቶችን በማጠፍ በመያዝ በማመቅ ምናምን በቃ አጠቃላይ መገጣጠሚያዎችን በመያዝ በማስጨነቅ ሰውን ስቃይ ውስጥ በማስገባት እንዲያምን ማድረግ ነው። ከዛም ካለፈ ጆይንት ሊነቅልልህ ይችላል፣ አጥንት ሊሰብርልህ ይችላል፣ ደም ስርን ወጥሮ ይዞ በመተንፈሻ ሊያሳጣ ይችላል ምናምን ነገር። ምንም እኮ አሁን ይሄ እኮ እንትን አይደለም። አሁን በቃ ይሄ የእሱ ማስተርስ ያደረገበት ሰው አለቃ። ግን አሁን በዚህ መሰረት ወደ ጆኒና ሴዶ ስንመጣ ምን ሊፈጠር ይችላል? ምን ሀፕን ሊሆን ይችላል? እስቲ ያንተን ግምት ደግሞ መስማት ፈልጋለሁ። ይኸውልህ ሴዶ መጀመሪያ መተው ያለበት ኮሜዲያነቱን ነው። እሱ መተው አለበት። የምርና ኮሜዲያነቱ መተው አለበት። የሴዶን ባክግራውንድ ይህንን እኔ ደግሞ ኮሜዲያን ነው ብቻ ብዬ ማሰብ ይከብደኛል። ማለትም የሆነ የሚቀልዳቸው የሚያሾፋቸው ነገሮች እንዳሉ አሉ። አግሬሲቭ ማህበረሰብ ውስጥ የሆነ አቴንሽን ለመሳብ የሚያደርጋቸው ማህበረሰብ ውስጥ እይታን ለማግኘት የሚያደርገውን ጥረት አውቃለሁ። ያን እንደ ኮሜዲያነት እየቆጠርክበት ነው? ይኸውልህ ሲጀመር እውነትና ውሸቱን አትለየውም። የልጁ የመጀመሪያው ነገር የሚያደርጋቸው የሚሰራቸውም ስራዎች ከማርሻል አርት የወጡ ናቸው።
ኦኬ ከዚህ በፊት የሚያደርጋቸው መጀመሪያም በቃ እሱ ፎሎወር ለማግኘት ብቻ ብሎ የሚያደርጋቸው ነገሮች መሀይሙን ይሄ በእንትኑ በማርሻል አርት ወይ ደግሞ በአርቱ ዙሪያ ላይ መሀይም የሆነውን ሰው መሸወድ ይችላል። አርት ውስጥ ያለ ሰዎች አይሸውደን። እነዚህ ጎማ ማንከባል እንሰት እነሱ በማርሻል አርት ውስጥ ያለውን ሰው አይሸውደው፣ ግን በማርሻል አርት መሀይም የሆነውን ሰው ይሸውዳል። ለምን ይህ በቃ እንትን ግርግሩን ነው የምናየው። እኛ እኮ የህንድ ፊልም እያደነቁ ያሉ ማህበረሰቦች ውስጥ ነው ያለ ነው። በአንድ ቦክስ ጨረቃ ላይ ልኮ ጨረቃ ላይ የሆነ ስራ ሰርታ የምትመለስበትን ፊልም ምናይ ነን እና ያንን እንደዛ አይነቱን ግነት ስለሚወዱት ማህበረሰብ ስለሚወደው ለእነሱ የሚሰጥ ነገር ነው። አሁን ምን አለ መሰለህ፣ ለምሳሌ አሁን ታይላንድ ሄዷል። ታይላንድ ላይ ሄዱ ትክክለኛ ስልጠና ሰልጥኖ ከሆነ የመጣው አዎ አጨበጭበለታለሁ። ትክክል ነው፣ እየተዘጋጀ ነው ይሄ ልጅ። አንዱ ነገር ይሄ ነው። ግን ታይላንድ ሄዶ አሁንም ሞኝ ሰዎችን ነው እየመረጠ ከእነሱ ጋር ቲክቶክ ይሰራ የነበረው። እኔ ያየሁትን ነው የምነግርህ። ያልታየ ከጀርባ ያለ ነገር ካለ አጨበጭባለሁ። አሁንም በቃ ያላታየው ከጀርባ ያለ ነገር ካለ እሱን አጨበጭበለታል። የቤት ስራውን በትክክል እየተወጣ ልክ በጆኒ ልክ እየተዘጋጀ ከሆነ ለመሰለ ይሄ ልጅ የግጥሚያ ልምድ አለው፣ የሜዳ ልምድ አለው። ሴዶ የሜዳ ልምድ አለ። ያቺ በጣም ምናልባት ከ13 ከ14 ዓመት በፊት ሊሆን ይችላል እንጂ አለው የሜዳ ልምድ። ያ በጣም ጥሩ አቅም ይሰጥሃል። ትንሽ እሷን እንትን ማድረግ ነው ማስታወስ። ምንድን ነው አሁን በተደጋጋሚ ስታወራ አንተ የምሰማው እሱም ደግሞ በኢንተርቪዎቹ ብዙ ጊዜ የምሰማው ሜዳ ውስጥ ገብቶ የታመመ የሜዳን ህመምና ፔን በደንብ ሴንስ ያደረገ ነው ፋይተር መሆን የሚችለው ጥሩ ተወዳዳሪ መሆን የሚችለው የምለው እና አንተም ይህም በተደጋጋሚ ስታወራ ሰማለሁ። በታሪክህም በአንተም ታሪክ ስሰማ በጣም ጥሩ ፋይተር እንደነበር ካውቃለሁ። እና ይሄ የሚያመጣው ተጽዕኖ አለው አሁን እዚህ ውድድር ላይ ይሄንም አውቁ እሱ ነው እኮ አሁን ይኸውልህ ትልቁ ነገር ምን መሰለህ፣ ሜዳ ውስጥ 2 ደቂቃ 2 ሰዓት ነች፣ 3 ደቂቃ 3 ሰዓት ነች። አታልቅልህም፣ በቃ አታልቅም። ሰዓቷ የመጀመሪያዋ ነገር አታልቅም። አንተ ለዛ ዝግጁ ካልሆንክ ዝግጁ መሆን መቻል አለብህ። ትንፋሽህን እዛ ቦታ ላይ ትንፋሽህን 2 ደቂቃ ለመጫወት ምናልባት ውጪ ላይ በደንብ ፊት ማድረግ አለብህ። 2 ሰዓት ፊት ማድረግ መቻል አለብህ። ኦኬ እዛ ጋር ፊት ያደረገው ትንፋሽ እዚህ ጋር 2 ደቂቃ ያለማቋረጥ በደንብ ሊያጫውትህ ይችላል። ያለዛ እኮ 40 ሰከንድ ከሰነዘርክ በኋላ በቃ ትንፋሽ ባዶ ይሆናል። የመጀመሪያው ነገር። ሁለተኛ ሳይኮሎጂካል ሜዳ ውስጥ የሚከሰተው ነገር ልክ ሜዳ ውስጥ ስትገባ ሰውየው ጦር መሳሪያ ታጥቆ የገባን ይመስልህ ትደነግጣለህ። በቃ ተጋጣሚ ጦር መሳሪያ ታጥቆ የመጣ ይመስልህ ባዶ። እሱም እንዳንተ በእጅና በእግሩ የሚፋየት አይመስልም። ጦር መሳሪያ የያዘን ይመስልህ። ኢሚዲየትሊ ሜዳ ውስጥ ስትገባ የሚሰሙ ስሜቶች ናቸው። ሁለተኛ ላድርግ አላድርግ የሚሉ ውሳኔዎች በጣም አሁን የተማርከው ጥበብ ብዙ ይዘኸዋል። የተማርከውን ጥበብ በደንብ ይዛል። ስተገብራቸው በጣም ጎበዝ ነህ። ፕራክቲስ ታደርጋቸው ሰው ላይ ግን ፕራክቲስ ታደርጋቸው ሜዳ ላይ ስትገባ ታይም ኢንተርቫሉን ጠብቀህ ማድረግ መቻል ከባድ። እነዚህ ነገሮች የሜዳ ውስጥ ልምድ ያለው እኔ አሁን ለምሳሌ ውድድር ላይ አስተውለህ ከሆነ እንደ ፓራሹት ዘላይ ተማሪዎችን ገፍትሬ አላስገባም ወደ ሜዳ። በቃ በራሱ እግር ናዙ ሳመኝ ሂድ ግባ፣ በእንደዚህ መልክ ነው እንዲሄዱ ማለት ነው። አንዳንዱ እኮ እንደዚህ ወደ ኋላ እየሄደ ገፍትሮ የሚያስገባ አሰልጣኝ አለ። በቃ ይሄ ልጅ አልተዘጋጀም፣ ወደ ኋላ ገፍትሮ አስገብተው ውጤት አልጠብቅ። ከምሬ እኔ አሁን የኔ ባህሪዎች ብዙ ሰው ሲናገሩ ሰምተህ ሊሆን ይችላል። ሜዳ ውስጥ አይቼው ከሱ የምጠብቀው እንቅስቃሴ ካልሆነ ኢሚዲየትሊ ፎጣ ለምጥ ዝም ብዬ ፎጣ አለቀ። ተዘጋጅ በምትዘጋጅ ትገባለህ ብዬ እሱን ለማብቃት እሞክራለሁ እንጂ እዛ ውስጥ ገብቶ ለምንድን ነው የማሰቃየው እንዴ? ለምን ይሰቃይብኛል? ልክ እንደዛ ሁሉ ጆኒ ጋር እንትና ጋር ስንመጣ ከኤዶ ጋር ስንመጣ ታይላንድ ላይ ሄዶ አድርጎት ከሆነ በእርግጥ የሆነች ያደረጋት ነገር እንዳለች ያስታውቃል። ሸንቀጥ ብሎ ነው የመጣው። ፊዚካሊ በጣም ለውጥ አለ። በጉልበት ላናማው ይችላል። በቃ ለትግል አሪፍ ነው ልጁ። ጉልበት እንዳለው ያስታውቃል። አሪፍ እንትን አለው።
እሱ በስፖርት ምሳሌ በመብላትም ሊያመጣው የሚችለው ነገር ስለሆነ ማለት ነው። ይመጣል ጉልበት ያው ማስ ነው ማስ የሚመጣ ነው። ከእንደገና ደግሞ ይመጣ ነው። ሁለተኛ ይሄ የአይቲኤፍ ባክግራውንዱ ደግሞ በራሱ ሊጠቅመው የሚችለው አለ። ለምን ጨዋታን ከሩቁ ማድረግ ይችላል፣ አለማስጠጋት ይችላል። ከሩቁ እጅና እግሩን በመጠቀም ከሩቁ መጠቀም እንዲችል ያደርጉታል። ስለዚህ ልክ በጆኒ ልክ መዘጋጀት የሚችል ከሆነ ያለው ነገር በቂ ነው። ያለውን ነገር በደንብ አድርጎ አስተካክሎት በጆኒ ቅርጽ መስራት ብቻ ነው የሚጠበቅ። ስለዚህ በዚህ ሂደት ውስጥ የሁለቱ ደካማና ጠንካራ ጎን ምን ሊሆን ይችላል? እኔ አሁን ምን ይመስላል ካየኸው? አሁን ጆኒም ከዚህ በፊት የነበሩት ውድድሮች ራፍሊ ያየኸው ይመስለኛል። አዎ ጆኒን አላየ ነው ጆኒን ከጅጁስ ውጭ ያላየ ነው። አሁን ለምሳሌ ከንቃተ ህሊና በገባበት ሰዓት በዛች ሰከንድ ውስጥ ነገሮቹ አለቀች። ቢያንስ ጆኒ እጆቹን ሲሰነዝር እግሮቹን ሲሰነዝር አይተነው ቢሆን ኖሮ ኢቫሉዌት ማድረግ እንችል ነበር። አሁን ኢቫሉዌት ማድረግ አንችልም። እሱ ያም ሌላ በቃ ያለውን የጅጁሱ አቅም ብቻ ነው መናገር የምንችለው። እዛ ላይ ደግሞ ነግሬሃለሁ። በቃ ማንም እንደዚህ የተጨበጨበለት ነው በቃ ጎበዝ ነው። ስለዚህ አሁን አንተ በምትለኝ መሰረት ከሆነ እየገባኛለሁ በጆኒ እና በሴዶ መካከል ላይ የሚደረገው ውድድር ላይ አንዱ ጨዋታ የሚሆነው በሁለቱ መካከል ላይ የሚደረጉ ፊልም ማድረግ። አሁን ለምሳሌ ጆኒ አንዴ ከገባና ካሰረው አለቀ ማለት ነው። በቃ እጁ ከገባ ምናልባት ሴዶ ደግሞ የማርሻል አርቱን ጥበብ ከዚህ በፊት የነበረውን አለማስጠጋት ከቻለ የአይቲኤፍ ጥበቡን በጣም ከተጠቀመበት አለማስጠጋት ከቻለ፣ ሁለተኛ ምን አለ በደንብ አብራራልኝ። ራስን ነፃ ማድረግ። አሁን ለምሳሌ ብትያዝም በፍጥነት ማስለቀቅና መውጣት መቻል። ከቀለበት ውስጥ ቶሎ ራስን ማስለቀቅ መቻል ብትያዝም። ለምን ይሄኛው ረጅሙን ጊዜ በጅጁሱ ያሳለፈ ነው። ይሄ በ3 ወርና በ4 ወር ስልጠና ሊያመጣው የሚችለው አይደለም። ይሄንን የዚህን አቅም በቀላሉ አታመጣው። ስለዚህ ጆኒ የእጅና የእግሩን እንትን ከዚህ በፊት ያልተማረው ከሆነ በዚያም በ3 ወርና በ4 ወር የእንትናን የሴዶን አቅም መተካት አይችልም። ስለዚህ እነሱ ያላቸውን አቅም ላይ በደንብ አጎልብቶ መስራት ነው። በተረፈ ምንድን ነው ይሄኛው በተቻለ መጠን በፍጥነት ገብቶ እሱን ለማሰር መሞከር ነው ያለበት። ይሄኛው ደግሞ በተቻለ መጠን አለማስጠጋት ነው። ተጠግቶ ድንገት እንኳን ቢይዘው ከሱ አፈትልኮ የሚወጣበትን ሚስ መፍጠር መቻል። ይሄንን ነው። በተረፈ ግን እኔ 60% ወደ ሴዶ የተሻለ ነገር ይኖረዋል። ቆይ እሱ ጋር ለመጣ የማሸነፍ ዕድል ማን ነው ብለህ ታምናለህ? እኔ ወደ ነገርኩህ። አሁንም ይሄ ለፎሎወር ካልሰራ አሁን ምን አለ መሰለህ፣ በመጀመሪያ ደረጃ ውጤቱ የሚያመጣው ነገር አለ። ጆኒ ቢሸነፍ ምንም አይመጣም። አንዱ የምጠይቅህ ጥያቄ ነበረው እሱን ነበር። ጆኒ ቢሸነፍ ምንም አይመጣም። በነገራችን ላይ በቃ ሌላ ሴሌብሪቲ ፈልጎ ወይ ቼክ ያደርጋል ወይ ደግሞ ትንሽ ረፍት ያደርጋል። ትንሽ ረፍት ያደርግና በሌላ መስመር ብልጥ ነው ልጁ፣ በሌላ መስመር ይመጣል። ዞሮ የሆነች ነገር አጠንጥሎ በሆነች መንገድ ይመጣና ደግሞ አሁንም ስሙን ከፍ ማድረግ የሚችለውንም ማስቀጠል የሚገባውን ነገር ያስቀጥላል። ሲቀጥል ሴዶ ከተሸነፈ ፎሎወሮችን ያጣል። ፎሎወሮችን ያጣል። እሱም ለዚህ ነው የተደራደረው። ፎሎወሮቹን እንደሚያጣ እርግጠኛ ስለሆነ ነው ከተሸነፈ። ካሸነፈ በእጥፍ ይጨምራል። ለዛ ነው ገንዘቡ ሲደራደር በቃ ገንዘቡ የሚደረድረው ለዛ ነው። በቃ ይሄንን እኔ በቃ ብዙ ነገር ይናጣለሁ። በቃ ስሜን ነው እናንተ ስሜን ነው። በተደጋጋሚ በእኔ ስም ነው አሁን እየነገራችሁ ያላችሁ ስም ሲል እሰማለሁ። በቃ እሱ ያችን ስሙን ነው የከለቀው እና እኔ ሞር እንትን ማደርገው የተሻለ ነገር ይኖራል ብዬ የምጠብቀው ሴዶ ጋር ነው። እንደ እንትን እንዳልኩህ እነዚህ ነገሮች ታይላንድ ላይ ሄዶ በትክክል ሰልጥኖ ከሆነ ዱባይ ላይ በሄደበት ሰዓት በትክክል ሰልጥኖ ከሆነ ነገሮች በትክክል እያደረጋቸው ከሆነና በትክክል እየተዘጋጀ እያሳየን ያለው ፌስ የኮሜዲ ፌሱን ለፎሎወሮቹ እያሳየ እሱ ደግሞ በትክክል ከታች እየተዘጋጀ ከሆነ በተረፈ ግን እቺ ኮሜዲያነቱን ብቻ ይዞ የሚሄድ ከሆነ ይከብዳል። ከባድ። ሌላው ጥያቄ የሚሆነው አሁን እያወራኸኝ ያለኸው ሴዶ ሊያሸንፍባቸው የሚችላቸውን ቴክኒካሊ ነገሮች እንድትነግረኝ ይፈልጋል። እነዚህ ነገሮች ቢያደርግ
ጆኒ ደግሞ እነዚህ ነገሮችን ቢያደርግ ሊያሸንፍ ይችላል ብለህ የምታስባቸው ቴክኒካሊ ከሙያ አንጻር? አዎ አሁን ቅድም የገለጽኩልህ ነው። የተለየ ነገር አይኖርም። አሁን ሴሎ ሊያሸንፍ አሁን ለሴሎ እድሉ ሰጥተሃል። እነዚህን ነገሮች ካላደረጋቸው እነዚህን ክፍተቶች ካልፈጠረ ወይ ደግሞ እነዚህን አይነት ቴክኒካሊ ነገሮችን ከተጠቀመ ሊያሸንፍ ይችላል የምትልባቸው ነገሮች? አዎ አሁን ምን አለ መሰለህ እንደ እንትን ልጁ ድንጉጥ ነው። አንድ ሴዶ ድንጉጥ ነው አንደኛው ነገሩ። ሁለተኛ ነገሩ ደግሞ ምን መሰለህ እንትነት አለው ትንሽ እንትን ያደረገ ነው። ትንሽ ጠንከር ያለ የአስተሳሰብ አቅም አለው። ነገሮችን ደግሞ ቶሎ የሚፈታበት መንገድ አለው። ነገሮችን አስቦ ቶሎ የሚፈታበት መንገዶች አሉ። ብዙ ማደንቅለት ባህሪያቶች አሉት ሴዶ ጋር በጣም ማደንቅለት። አሁን ምን መሰለህ ሜዳ ውስጥ ገብቶ አሁንም ውድድር ነው ብሎ ማመን መቻል አለበት። አሁን እዛ ውስጥ ገብቶ ኬጇ ውስጥ ከገባ በኋላ እዛች ኬጇ ውስጥ ከገባ በኋላ አሁንም ጭንቅላት ውስጥ ያለው ቲክቶከርነት ከሆነ ከባድ ነው። ከባድ ነው። እኔ አንዳንድ ነገሮች ላይ አለይለትም ልጁን ስለማለይለት ነው። አይ ያ ይፈጠራል ቢያንስ አያጠብቅም። ያንን እንዳያስብ ነው የሚፈልገው። በቃ ከቲክቶከርነቱ ወጥቶ እኔ ፋይተር ነኝ ብሎ ማሰብ መቻል አለበት። ፋይተር ነኝ እንዳልኩህ በርቀት ላለማስጠጋት መሞከር ከቻለ ፈጣን ስንዘራዎች መሰንዘር ከቻለ ፈጣን ስንዘራዎች ነው። አሁን ለምሳሌ ምን አለ መሰለህ አባኛ አሁን ይብቻጊያችን ይዘገያል። ስትራይክ አድርጎ ቶሎ አይመለስም። የሚያዘገየው ከሆነ ተያዘ ማለት ነው። ከቻፕ ነው የሚያደርገው። ከተያዘ በጣም አደገኛ አለቀ። ያ ነው። ለምሳሌ እኔ ስለዚህ አንደኛ ምን ማለት ሻጊን ባይጠቀም መርጣለሁ። ዶሊዮ ሻጊና ናሪዮ ሻጊን ቢጠቀም መርጣለሁ። እኔ እነዚህ ኪኮች የተሻሉ ናቸው ብዬ ስለማስብ ፍጥነት ስላላቸው ስፒድ አላቸው። ዱላቸውም አቅማቸው እንትን ነው፣ ከባድ ነው። ይብቻጊ ግን ፈጣን ሲመታ ኃይለኛ ነው፣ ግን ለመመለስ ይዘገያል። እሷን ክፍተት ካገኘ ያዘበት ማለት ነው። እኔ ልክ እንደዚህ ሁሉ ሌሎችን እጆቹ ላይም በጣም ፈጣን በሆነ ሁኔታ መሰንዘር መቻል እንዳለበት አምናለሁ። በቃ እስሩ ከገባ ደግሞ መደብደብ መቻል አለበት። ፍጥነት ባለው መንገድ። አዎ ለምን ብለህ እንትን ካልከኝ ይህንን ለምን ያህል የጆኒ ፊትን ስናየው ነገር አሁን ቅድም ስትነግረኝ አልተጋጨብኝም። 2 ደቂቃ በጣም አካሚ ነው። እንትን ረጅም ሰዓት ነው የሚሆነው። ቦሪንግ ነው፣ በጣም ቦሪንግ እና ለምን ያህል ግን እንትኖች ናቸው ይሄንን ኢነርጂው ከባድ አይሆንም? ይሄ ነው ከመለ ቅድም እኮ ሉዝ አያደርግም። ድርጅቱ ይሄን ያህል ሞራ ለምን ያህል ሰከንዶች ወይም ለምን ያህል ደቂቃዎች ይሄን መጠቀም አለበት? ይሄን ይኸውልህ በቃ ከተጀመረ እስኪጨርስ ድረስ ላለማስጠጋት መሞከር አለበት። አሁን ለምሳሌ ሊቀርበው ከሞከረ እሱ መሰንዘር አለበት። በቃ ሊቀርበው ከሞከረ መሰንዘር ነው ያለበት። ስለዚህ እንዲጠቀም ሁለተኛ ወጥመድ ያዘጋ እስሩ ገብቶ እንዳይዘው የሚያደርግ ከሆነና ፍጥነት የሚጠቀም ከሆነ የማሸነፍ ዕድል አለው እያልከኝ ነው። ሳን ጥያቄ መጠየቅ የምፈልገው በሚቀጥሉት በዚህ መንገድ የሚቀጥል ከሆነ ምን አይነት ነገሮች ሀፕን ይሆናሉ ብለህ ትጠብቃለህ? ምን አይነት ነገሮች ይፈጠራሉ? ይኸውልህ ሴሌብሪቲዎች ያልቃሉ። የመጀመሪያው ነገር አሁን ጆኒ ቢያሸንፍ የሚቀጥሉ ሴሌብሪቲ ማን ነው ሊጠራ የሚችለው? ስፖርተኛ አይፈልጉም። በነገራችን ላይ ይህን ማወቅ አለብን። ለምን የምርህ ነው ያወራኛው? አዎ ኖርማሊ ይኸውልህ ምን አለ መሰለህ ይህ እኮ እንትን ነው ማለትም እንደዚህ በሌሎች ስፖርቶች ሪል ፋይተሮች ሆኑት ወይም በጣም አቅም ያላቸው አይፈለጉም። እነሱ እርስ በርሳቸው አቅም ካለው ማሟሻ ተብሎ እንደ ማሟሻ የሚጫወቱት ናቸው። ትልቁን ኤቨንት የሚዘጋጀው አሁን ለምሳሌ ትልቁ ኤቨንት የሚዘጋጀው በጆኒ እና በሴዶ መካከል ሌሎች እኮ 6-7 ጨዋታዎች ይኖራሉ። 5-6 ጨዋታዎች ይኖራሉ። ምን ያህል እንደሆኑ ባላውቅም ግን አሉ ጨዋታዎች። እነዛ ጨዋታዎች ከነዚህ በተሻለ ጥበብ የምታይበት ፉክክር የምታይበት በቃ በጣም ምርጥ የሚገርመውን የስፖርቱን ማንነት የምታይበት እዛኛው ስፖርት ላይ ነው። በቃ የስፖርቱ ማንነት ታያለህ እዛ ውስጥ። በቃ ትክክለኛ ስፖርት ወዳጅ ያን ነው ሊያየው የሚሄደው።
ቁማርተኛው ይሄን ሊያዩ ገብቷል። ይሄ አሁን የሚቀጥለው ሌላ ሴሌብሪቲ ነው የሚፈለገው ወይ የሆነ የሚያወራ የሆነ እንትን ያለ የሆነ ይፈለግና ያን ከቻፕ ይደረግና ጥያቄ ይቀርብለታል። አሁን በዚሁ ደግሞ ምንድነው የጆኒን አቅም እያዩት ነው፣ ከፍ ያደርጉታል ካስፈለገ። አሁን ከንቃተ ህሊና ወደ እንትና መተው ወደ ስቱዲዮ ከፍ አድርገውታል። አሁን ደግሞ ትንሽ ከፍ ያደርጉታል። በእንደዛ አይነት መልኩ ይቀጥላል። ስለዚህ መጨረሻው ምን ይሆናል ወይም ወዴት ነው የሚሄደው ካልከኝ አሴ ቢዝነስ ነው የያዙት። እንደ ቢዝነስ ይቀጥላል። በቃ አሪፍ ኢንቨስትመንት ነው። ብር ያላቸው ሰዎች ናቸው እዚህ ውስጥ የገቡት። አዎ ከዚህ በፊት እንደነገርኩ ቅድም በመንግስት ድጋፍ ነበሩ ውድድሮች የሚካሄዱት። የአይቲኤፍ ውድድር የውሹም ስፖርቱ በመንግስት ድጋፍ ውስጥ የነበረ ነው። እነዚህኞቹ ግን ራሳቸውን ችለው በራሳቸው ነው የመጡት። ይሄ እሳየው የሚያስብሉ ብዙ ነገሮች አሉት። ግን ምን አለ መሰለ፣ እኔ ጎበዝ ነኝ ማለት ትችላለህ። አንተ እኔ ጎበዝ ነኝ ማለት ትችላለህ። በረከት አይችልም ግን ማለት አትችልም። አሁን የመጡበት መንገድ እከላይ አይችልም እያሉ ነው። እንትን የሚባሉ ስፖርት አይችልም እያሉ ነው የመጡበት መንገድ። እሱ ታዲያ የሚያሳጣቸው ነገር ይኖራል። አዎ ምን አለ መሰለ፣ የተወሰነ ትሄዳለህ፣ ከዛ ትቆማለህ። ማንነትህን ፍለጋ ትቆማለህ። ገባሃል? ዶሮ ያሳደገቻት ጭልፊት ዶሮ ነች ያሳደገቻት ጭልፊት፣ ግን ማንነቷ ስታግን በራለች እኮ ዶሮውን አልቀረችም። ልክ ማንነቷ ስታቅ ወደ ማንነቷ ስትመለስ መብረር እንደምትችል ጥላ በራለች። ስለዚህ ይሄ ከአይቴፍም ከምንም እየሄደ እዛ ጋር የሚማገደው ማህበረሰብ ቆም ብሎ ራሱን ሲፈትሽና ማንነቱን ቼክ ሲያደርግ ይመለሳል። ስለዚህ ቀጣይ አይደለም። ስፖርተኛውም ጌም አድርጎ ጉዳቱን አስተናግዶ የሚወጣው ከታች ተተኪ የሚለው ነገር የሚመጣው ተተኪ የምታመጣው አሁን ከሌላው ስፖርት ላይ ነው፣ ከሌላው የማርሻል አርት ዘርፍ ላይ ነው ተተኪ እየወሰድክ የምታጋጥመው እንጂ በቀጥታ እሱን አለም የሆነ ቦክስ የሰራን ሰውዬ የሆነ ታይኳንዶ የሰራን ሰውዬ እንዲህ እያደረክ ነው የምታመጣው። የት ድረስ ትዘልቃለህ ነው? ምን ድረስ ትሄዳለህ? ሌላው በጣም ያየሁት ምን ሌሎች ስፖርቶች ለአላስፈላጊ ጉዳቶች በጣም ይጠነቀቃሉ። በተቻለ መጠን ከጉዳት ነፃ የምትሆንበትን አይነት ውድድር ለመፍጠር ይሞክራሉ። እዚህኛው ላይ ግን ጉዳቶች በጣም ግልጽ በሆነ መንገድ የምታይበት ስፖርት ጥበብ ነው እና ከዚህ በኋላ እነዚህ የዚህ አይነት ጉዳቶች ማስተናገድ እየበዛ በሄደ ቁጥር ምን ሊፈጠር ይችላል ብለህ ታስባለህ? እኔ አሁን አክቹዋሊ የመጀመሪያውን ውድድር ስትመለከተው 30 ሰከንድ ውስጥ ነው ያለቀው። 41 ደቂቃ አልሞላም እና በአንድ ደቂቃ ውስጥ ነው የመጣው። ምንም አይነት ጉዳት የማየት እድልም አልነበረም። ኧረ ጉዳት ነበር። ለእኔ አይ ዶንት ኖ ፊልሙን እንዴት እንዳየሁት ባላቅም፣ ቪዲዮ እንዴት እንዳየሁት ባላቅም ጉዳት ይኖረው ነበረ በእውነት። አዎ በንቃተ ህሊና አስተሳሰብ ጉዳት ይኖር ነበር። ምርጥ ዳኛ ስለሆነ ነው ጫውታውን የቆረጠው እንጂ ልጁ እኮ እስከ ሞት ነው ያሰበው እኮ። ታንቆም እኮ ታብ አላደረገም። አንተ ሾፋለህ እንዴ? ስለ ሜዳ ምን ማያውቅም ያልኩ እኮ ይሄንን ነው እኮ። በጣም ብዙ ነገሮች ቀሩት ነበር እኮ ልጁ። ታብ አላደረገም። እርግጠኛ ነኝ ታብ ያደረገበት ቦታ ተቆርጦ ከሆነ አላውቅም። እኛ ያየናቸው ቪዲዮ ላይ ታብ የለም። ታብ አላደረገም። ታንቆ ተይዞ ትንፋሽ አጥሮት ታብ አላደረገም። ማድረግ ነበረበት ያንን። አይ መቆጣጠር የሚችልበት ደረጃ ላይ ያልነበረም ብለህ ታስባለህ ወይስ ያነቀበት መንገድ? በተለይ ይሄ የአንገት ላይ ግራፕ ከተደረክ በኋላ የማምለጥ እድልህ ጠባብ። የመጀመሪያው ነገር እንኳን ባለሙያ ይዞህ ያንን ስፖርት ይዞ እግሩና እግሩን በአንተ በሆድህ ዙሪያ ላይ ጠቅልሎት እጁን አንገት ላይ ጠቅልሎ ኮሌታን ጨምድዶ ይዞ ወደታች አንገትህን ተጭኖት የእጁን ጠርዞች አንገት ውስጥ ቀርቅሮት ጉሮሮህ ላይ ትቦን ቆርጦ ይዞት በጎን ላይ በሸሚዝ ልብስህ ወይም ደግሞ በእንትንህ ደግሞ የአርተሪህን ዘግቶት እነዚህም ሁሉ አድርጎብህ አንተ ለማስለቀቅ መሞከርህ ራሱ የሚሆን አይደለም። ይሄ
ጁጁሱ ከጁጁሱ ቢሆን ኖሮ ያንን ሊያስለቅቅ የሚችልበትን መንገድ ተጠቅሞ የሆነ አሁን ለምሳሌ ጆኒ ተይዞ ቢሆን ኖሮ እንደዛ የማስለቀቅ እድል ይኖረዋል። ለምን እነዚህ ነገሮች እስኪከናወኑ ጊዜ አይሰጥህም። ገና አንገቱን እንዳያስከው እሱ እግርህን ሆዱ ላይ እንዳታመጣ ይከላከልሃል። አንገቱ ላይ ያለውን አይደለም የሚቆጣጠር አንገት ላይ ስላለ ለማስለቀቅ አይደለም የሚሞክረው ሌሎች ሁለተኛ ሶስተኛ ሌሎቹ ነገሮች አንተን እንዳትንቀሳቀስ የሚያደርጉህን ነገሮች ነው የሚከላከልህ። እዚህ ጋር ግን የተፈጠረው ሌላ ነገር። ስለዚህ እንትን አይደለም ያን የማድረግ ያን የማስለቀቅ እድል አይኖረውም። ኦኬ። ስለዚህ ታብም አላደረገ። ታብ ባለማድረጉ ደግሞ በእርግጠኝነት ኮላፕስ ያደርግ ነበረ። ያ ደግሞ የሚያመጣው ራሱ እኮ ዳሜጅ ይኖራል። ቢተርፉ እንኳን የሚያመጣው አይ እሱ በ30 እና 40 ሰከንድ ላይ ፑሽ አድርገኸው ታስነሳዋል። ይነሳል፣ ችግር የለውም። እርገፋ ቢልም ወስደ ኦክሲጅን መስጠት ነው፣ ይነሳል። ምን መሰለ አሁን እንደዚህ ኮላፕስ እንዲያደርጉ አንድ ሰው የመጀመሪያ የትንፋሽ ቧንቧ ማቋረጥ፣ ቀጣይ አርተሪ ወደ ጭንቅላት የሚሄደውን ደም ማቋረጥ ነው። እነዚህ ነገሮች ሲቋረጡ ምንጊዜም ለተወሰነ ጊዜ እንትን ታደርጋለህ። ስትለቀቅና ደግሞ ስትል አየር መግባት ሲጀምር አርተሪን ደግሞ ወደ ደም ወደ ጭንቅላት የሚሄድ ሲጀምር ደግሞ መነሳት አይቀርም። ከዛ በኋላ ለተወሰኑ ሰዓታቶች ትፈዛለህ። በቃ ፍዝ ማለት ትጀምራለህ። ከዛ ደግሞ እየተነቃቃ ትሄዳለህ። በቃ ሄሞግሎቢኑ በደንብ መስተካከል ሲጀምር ወደ ጭንቅላት የሚገባው ሄሞግሎቢ በደንብ መስተካከል ሲጀምር ግን ከዛ በኋላ በጤናው ላይ የሚያመጣው ጉዳት ይኖራል። ከዛ በኋላ አንዳንድ ሲበዛ መምጣቱ አይቀርም። በነገራችን ላይ ሲበዛ ይመጣል። ግን እንደ አንድ ስፖርተኛ ግን ታስተካክለዋል። ለዛ ነው አሁን ጉዳቶች የተከሰሱት ሲሄድ እንደ ውድድር አደጋው እየበረከተ አይሄዱ። ይሁላ ምን አለ መሰለህ አሁን ለምሳሌ ለተወሰነ ጊዜያቶች ትግራይ መቀሌ ላይ የቦክስ ስፖርት ተከልክሎ ነበረ። እንደዚህ አይነት ጉዳቶች ተከስተው ተከልክሎ የቦክስ ጓንት እንኳን አይገባም ተብሎ ውድድር ለማካሄድ እኛ መቀሌ ላይ ውድድር ለማካሄድ በባዶ እጅ ተብለናል። ጓንት የሚባል ነገር እዚያ ክልል አይገባም ተብለን በባዶ የምራና ሀገራቶች እንደዚህ እስከ መውሰድ ሊደርሱብህ ይችላሉ ጉዳቶች ሲከተቱ። እኔ አሁን ሁሌ የምለው ነገር አለ፣ ስፖርት ለጤንነት ነው፣ ለበሽታ አይደል። አሁን ለበሽታ የሚሆኑ ነገሮችን ለምን አንቀንሳቸውም? ጥያቄ ያችን አሁን አንደኛዋ ነጥብ እሷን ማብዛት እንፈልግ። አሁን ለምሳሌ ምን አለ መሰለህ አይቲኤፍ ላይ ሙሩፕ አለ፣ ፓልኩፕ አለ፣ ሙሩፕ አለ፣ ሌሎችም ቴክኒኮች አሉ የምንጠቀማቸው። ይህን ስትሬስ ፋሲል ላይ ልንጠቀማቸው የምንችላቸው ቴክኒኮች በእንትን ይሰጡሃል በፓተርን መልክ። እንደዚሁም ደግሞ አንዳንዴ በኖርማል ስልጠና ትወስዳቸዋለህ። ግን ወደ ኬጅ ውስጥ ስትገባና ወደ ፋይት ውስጥ ወይ ደግሞ እርስ በርስ ወደ አለው ፋይት ውስጥ ስትገባ ወይም ደግሞ ዲሞንስትሬሽን ለማድረግ ውድድሮችን አንዱ ከአንዱ አሸናፊ ለማድረግ መመረጥ ያለበት ፓርት አለ። ጥበብን ሊያሳይ የሚችል አቅምህን ሊያሳይ የሚችል ጉብዝናህን ሊያሳይ የሚችል ያንን ነው ውድድር አድርገህ የምታመጣ። እንዳገኘህ መጣል ምን ስፖርት ያስፈልገዋል? እኔ ስፖርት አያስፈልገውም ባይ ነኝ እኮ። በባህላዊ መልኩ እኮ እስር ገብቶ ብድግ አድርጎ እኮ ያፈርብሃል። ምንም ስፖርት አያስፈልገውም። ከምሬ ነው። ይሄ በተፈጥሮ እኛ የተዋጊነት መንፈስ ስላለን እንጣላለን እኮ። ከብት ከከብት እኮ ይዋጋል። የተዋጊነት መንፈሱ ነው ያን የሚያደርገው። እኛም አለን። ስፖርቱ ራሱ ሲመሰረት እንዴት ነው የተመሰረተው? አይቲኤፍ ሰላማዊ ዓለምን ለመገንባት ነው እንጂ ጦርነት የሚፈጥርህን አይደለም፣ ለመጎዳዳት አይደለም። ስለዚህ ታርጌት የምታደርጋት እችን ፓርት ከሆነ በቃ እዛች ላይ ብቻ ትኩረት አድርገህ ለዛው መከላከያ ልትለብሱ ትችላለህ። ጉዳቱ እንዳይከሰት ግን እንደገና ፕሮቴክተር ትጠቀማለህ፣ ሄልሜት ትጠቀማለህ፣ ጉዳቱ እንዳይከሰት ለማድረግ ለመቀነስ። ያንን ነው የምልህ። አሁን ሌሎች ስፖርቶች ላይ እሱን ያለው ጉዳት በተቻለ መጠን ስፖርቱ ጤናማ እንዲሆን ጉዳትን ለመቀነስ በጣም ሴፍቲ ይጠቀማል። በቃ በጣም ጥረት ያደርጋል። እዚህኛው ስፖርት ላይ ግን እንደውም ፐርፐዝሊ ጉዳት መከሰት አለበት በሚያስብል ደረጃ ነው ስፖርቱ የሚከናወነው። በተለይ ውጪዎቹን ስታይ ይዘገንናል እኮ። ይህን እኮ ነው የምልህ። ምን አለ መሰለህ ከእኛ ማህበረሰብ አንግል እያልኩ እኮ የምናገረው ይሄን ነው። ምን እንደሆነ ታውቃለህ? እርካታ ማጣት ነው። አሁን ይህን ስፖርት ምን ፈጠረው ካልከኝ እርካታ ማጣት ነው። ይህን ስፖርት የሚፈጥረው እርካታ ማጣቶች የፈጠሯቸውን ነገሮች ታያለህ። በዚህ በፖርኖግራፊው ዙሪያ
እርካታ ማጣት የፈጠረው ነገር አለ በራስ ፊልሞች ሲሰሩ አይተህ ከሆነ የአሜሪካን ፊልሞች ሲታዩት ከሆነ ምንድን ነው አሁን የምታያቸውን ፊልሞች ምን አይነት ናቸው? ሆረር ነገሮች ሲተነጥለው ሲበላው ሲቦጭቀው ይሄ ነገር ነው እርካታ ማጣት ነው። ሰዎች ቁጭ ብለው በመዋላቸው የሆነ በሚያዩት ነገር እርካታ ማጣታቸው ነው። አሁን ሮማን ፓሪክ እንኳን አንሳሌ በሮማን ፓሪክ የግላዲያተር አንበሳ ጋር ከመንጋ ምናምን ሲበጫጨቁ ሲበሉ ምናምን ህዝቡ እንዴት ነው እንጆይ ነው የሚያደርግ። በቃ እኮ ያ ኬጅ እኮ ያ ማለት ነው እኮ በቃ ያና እሱን አሁን ያንን ያመጣን በዘመናዊ መልክ ያመጣን ዘመናዊ መልክ በቃ ያመጣን ካልደማ ምናምን አሁን ለምሳሌ አይተህ ከሆነ በ20 ሰከንድ ማለት በጣም እሷና ተሸነፍ እንዲዛባው በጣም በነገራችን ላይ በጣም የደነቀኝ ነገር ቢኖር የብዙ ሰዎች ኮሜንት አይቼ እና በዛ ጉዳይ ላይ ሂስ የሰጡ ሰዎችን ሳያቸው የደነቀኝ ጨዋታው በ30 ሰከንድ ማለቁ ያበገናቸው በጣም ብዙ ሰዎች አሉ። በጣም እንዴት በ30 ሰከንድ ያልቃል? ትንሽ እንኳን እንዴት አልጣረም? ትንሽ እንኳን እና እንዴት ነው እያሰብን ያለ ነው የሚለው ነገር ጥያቄ ውስጥ እንዲገባ ስላደረገኝ ነው። በጣም ከባድ ነው። ግን አልተረዳነውም። ገና ነው አልተረዳነውም። እኛም ምን አለ መሰለህ የሆነ ነገር ከመምጣቱ በፊት ከመከላከል ይልቅ የሆነ ችግሩ ሲከሰት ለችግሩ ከእንደገና ችግር መፍጠር ነው። እናስተካክላለን ብለን በሌላ ችግር ነው እናስተካክለው። ገብቶሃል? እንጃ እኔ አልደግፈውም። ብቻ በአጠቃላይ ዓለም ላይ የተወደደ ስፖርት ነው። አዎ ለኢትዮጵያውያን አይሆንም። በቃ ካልሆነ ይቅር። ምንድን ነው የሚጠቅመን ነው? እኔ አሁን ምንድን ነው የሚጠቅመን ነው? ምን አለው ነው? ገባህ? እኔ ታይኳንዶ ሳስተምር እኮ ቅድም እንዳልኩ ነው አካልን፣ አእምሮን፣ መንፈስን እንዲያዳብሩ ህፃናቶቹ በራስ መተማመናቸው እንዲጨምር ፈጣን እንዲሆኑ አካላቸው ፈርጣማና አጂሊቲያቸው፣ ሞቢሊቲያቸው፣ ፍሌክሲቢሊቲያቸው እንዲጨምር ማድረግ ከእድሜያቸው በተሻለ ተንቀሳቃሽ እንዲሆኑ ለበሽታ ለምናምን እንዳይጋለጡ እነዚህ ነገሮች እንዲያገኙ ነው። የምታሰልጥናቸው ለምንድን ነው? እኔ አሁን ጥያቄ እሱን ነው። አሁን ምንድን ነው ጥቅሙ? ምንድን ነው? እኔ በነገራችን ላይ ለማህበረሰብ የምናገኘው ከዛ ጥቅም ምንድን ነው ያልኩህ ቅድም ለዛ ነበር። የሚሰሩትን እስቲ እነዚህ የውጭዎቹን እያቸው ጆሮአቸው ምን አይነት ነው? ከእንትኑ እንደዚህ ወፍሮ ተድቦልብሎ አፍንጫቱ በቃ የሆነ ሰው የሚመስለው ምስል ራሱ እኮ እስኪጠፋ ድረስ ነው። ኧረ እኔ እንጃ ለእኔ ከባድ ነው። እኔ አሁን እንደ ማህበረሰብ ከዛ ውስጥ እነዚህ ተወዳዳሪዎች በሚቀጥሉት ጊዜያት ውስጥ ምንድን ነው የሚያታኝ በኤምኤምኤስ እያሰለጠንክ ብታልፍ ሰዎችን ወደዛ ኢንቫይት እያረካቸው እየሰለጠኑ በዛ ውድድር ውስጥ ቢያልፉ ምንድን ነው የሚያገኘው? ማህበረሰብ ጤናማ የሆነ ማህበረሰብ መፍጠር ይቻላል። ለስፖርት ጥሩ አመለካከት ያለው ሰው መፍጠር ይቻላል። ሲቀጥል ደግሞ የሚያሳስበኝ ሌሎች ስፖርቶች የሚሰጡንን ጥቅሞች እዚህኛው ስፖርት ላይ ማግኘት እንችላለን በጥቅል ያንን ነው አሁን እያልክ ያለ። ኤምኤምኤ ላይ ከሌሎቹ ስፖርቶች እንኳን የሚጠቅመውን ነገር አልወሰደም። እንዴት መደብደብ እንደሚችል ብቻ አልወሰደም። ከሌሎቹ ስፖርቶች ምርጥ የመደብደቢያ አቅማቸውን ዲሲፕሊኑና ስነ ስርዓቱን አልወሰደም። ግን አንድ ጥያቄ እዚሁ ልጠይቅህና በስፖርት ራሱ የራሱ የሆነ መመሪያ ዲሲፕሊኖች አሉት። አሁን አይቲኤፍ ላይም ስትሄድ ወደ ተካንዶም ውሹ ላይም ስትሄድ የራሱ የሆኑ ስርዓቶች አሉት። ዲሲፕሊን በጣም በስርዓቱ እንድትማር በተለያየ መንገድ ሊያስተምሩ ይችላሉ መምህራኖቹ። ግን ወጥ የሆነ ግን ዲሲፕሊኖች እንዳሉ አውቃለሁ። እዚህኛው ላይ አለ ነገር አለ። አሁንም በረብ አዌር ለማድረግ ያህል አሁን ለምሳሌ አይቲኤፍን ብናየው 15 ኢንሳይክሎፒዲያ ቮሊዩም አለው። 15 ከ400 እስከ 600 ገጽ ያላቸው 15 ቮሊዩም ኢንሳይክሎፒዲያ አለ። የእድሜ ልክ ትምህርት ነው። እድሜ ልክን የምትማረው ትምህርት የራሱ ኤቲክስ አለው። ያንዳንዱን መቼ ምን መስጠት እንዳለብህ፣ መቼ ምን ማድረግ እንዳለብህ እያንዳንዱን ዘርዝሮ እየሰጠህ የምትሄድበት ነው። ሌሎችም በውሹም ብትሄደው በደብሊቲኤፍ የራሳቸው የሆነ ኤቲክስ አላቸው። በደንብ ይዘውት የሚሄዱት እያሳደጉት የሚሄዱበት የራሳቸው እንትን አላቸው። እዚህ ጋር ስንመጣ ነገርኩህ የተውጣጣው የፋይት ቴክኒኩን ብቻ ነው የወሰደው። አንድ ተማሪ ምርጥ ጥያቄ ጠይቆኝ ነበረ። የየትኛውም ስፖርት ወይም ደግሞ የየትኛውም የማርሻል አርት ስፖርት ቁንጮ ለመሆን የሚጥረው በፋይት ቁንጮ ለመሆን ነው የሚጥረው የሚል ጥያቄ ጠየቀኝ እና ፋይተር መሆን ነው
በቃ የመጨረሻው ግብ ፋይተር መሆን ነው። ልክ እንደ ብሩስሊ ፋይተር መሆን ነው የመጨረሻው ግብ የሚል ነው የጠየቀኝ ጥያቄ። ትክክል ነው። እንደ አስተሳሰብ ስናየው ትክክል ነው። ግን አንድ ጥያቄ ነው የምጠይቀው፣ አንተንም የምጠይቀው አንድ ጥያቄ ነው። በህይወት ውስጥ አሁን ምናልባት 30 ምናምን ዓመት ሊሆን ይችላል። በዚህ እድሜ ውስጥ ስንት ጊዜ ተደባድበሃል? ውስን ናቸው፣ በጣም ውስን ናቸው። ምናልባትም ላትደባደብ ተነጋግረህ ፈታኸዋል? እንዲያውም አብዛኛዎቹ በልጅነት አካባቢ ላይ ነው። ብዙ እንደዚህ ጎረምሳ ይሄ የወጣትነት ጊዜ ላይ ነው አብዛኛው እንደውም የምትደባደበው። ከዛ ባለፈው ግን እያደግህ ስትመጣ ስለዚህ ለድብድብ አይደለም የምንሰራው። አየው በህይወት ውስጥ ማትደባደብ ከሆነና ህይወትህ ድብድብ ካልሆነ ምንድን ነው ቢያደርግ ለድብድብ አይደለም። እኔ ግሬን ኪክ ሳነሳ እኮ የሆዴን ጡንቻ ለማዳበር ነው ኪክ ማድረግ፣ የጀርባዬን ጡንቻ ለማዳበር፣ የመቀመጫዬን ጡንቻ ለማዳበር ኪክ ማድረግ። ከዛም አልፎ ደግሞ ከእንደገና ነገ ከነገ ወዲያ አላስፈላጊ መክሽ ቢገጥም ምናልባት ብለህ እንጂ ሰው መቼ ልጥልበት ነው ብዬ አይደለም። ከዛ ደግሞ የአትሌት ስሆን ደግሞ ለውድድር ይጠቅመኛል ብዬ ነው እምተነጥለው። ለውድድር አትሌት ስሆን እንግዲህ አንድ ስፖርት ውድድር ሲኖረው ጥሩ ነው። በቃ እድገት የሚኖረው የሚያድገው ውድድር ሲኖረው። ስለዚህ ያንን ነገር ታደርጋለህ። ለፋይት ብቻ አይደለም የምንሰራ፣ በውስጡ ጤናችንንም ዲስፕሊንም ምን በተለይ ህፃናቶች ላይ አለም ፕሮሰስ ይሰራ። ከእንደገና ራስ መከላከል ብለን የምንጠራው ነገር አለ። ራስ መከላከልም ራሱ ከስሙ ስትነሳ ጥቃት ይደርስብህ ሲመጣ የምትከላከልበት እንጂ ልታጠቃበት የማትሄድበት። ልታጠቃበት አለ ራሱ የምትከላከልበት። አሁን ውድድሮቹ ላይ ጉዳት መቀነስ፣ ስፖርቱን በምንሰራበት ሰዓት ጉዳቱን መቀነስ ለጤና ማለት ይሄ ነው። አሁን ይሄኛው አያዘልቅም የምልህ አይሄድም። ከዚህ በኋላ የተወሰነ ከሄደ በኋላ እኔ አንተን ጉዳት አይቼ እቆማለሁ። ነገ ሌላውን ጉዳት እያየ የሚቆመው ነገር ነው። ስለዚህ ብዙም አያራምድም። አንዳንድ ጊዜ እንዲህ አይነት ነገሮች ከከፍተኛ ኢንቨስት የሚደረግባቸው ገንዘብ ከሆነ ብዙ በዙሪያው ደግሞ ተጠቃሚ የሚኖሩ አካላቶች ካሉ እንደ ቢዝነስ መቀጠሉ አይቀርም ብዬ አምናለሁ። እና ከቀጠለ ደግሞ መስተካከል ቢኖርበት በእኛ ቀለም፣ በእኛ ልክ፣ በእኛ ማህበረሰባዊ ውቅር መቃኘት ካለበት እንዴት ቢሆን ይሻላል? ምን ነገሮችን ቢያካትት፣ ምን ነገሮችን ቢያስወግድ ብለህ ታስባለህ? ምን አለ መሰለህ እንደዚህ አይነት ስፖርቶች መኖራቸው ላይከፋ ይችላል፣ ወይም ደግሞ ምንም ጉዳት ላያመጣ ይችላል ባለው ስፖርት ላይ። እኔ ይሄ ከፊት ለፊት እንደ ፕሬስ ኮንፈረንስ ብለው የሚያስተዳድቡት ነገር፣ አላስፈላጊ ንግግሮች የሚያደርጉት ነገር በኋላ አቅጣጫ ውስጥ ሌላ ችግር እንዳይፈጥራል። አንድ እንደ ማህበረሰብም ደግሞ ልጆቻችን ይሄ መተቻቸትን፣ መሰዳደብን እንደ ባህል እንዳያዩት፣ የስፖርቱ አንድ አካል አድርገው እንዳይወስዱት እንደዚህ አይነት ነገሮችን ሼፕ ማድረግ ቢያይሆን አስቀምጠው አጨባብጠው አብረው ሻይ ቡና አባብለው አጨባብጠው ቢያለያዩቸው የተሻለ ይሆናል። እንዳልኩ ከጀርባው ባገራንትም ከሌለ ሌላ ታርጌት ከሌለ ይሄን ቢያደርጉት ይመረጣል። እዛ ከቻል ሁለተኛ ኬጅ ውስጥም ከተገባ በኋላ ጉዳቱን መቀነስ መቻል። ጉዳቱ ቢቀነስ እመርጣም። እኔ ይሄ የግል እይታዬ ነው። ስፖርትነቱን ይለቃል ወይም ደግሞ የተነሳበትን ታርጌት ይለቃል ካሉ መብታቸው። እኔ የምልህ አስፈላጊ አይደለም ባይ ስለሆንኩ እዚህን ያህል መጎዳዳት እዚህ ያህል እንደዚህ ነው አጃዱ። እኔ አሁን በዋነኝነት እንደውም እኔ አሁን ኢንቫይት አድርጌ በዚህ ጉዳይ ላይ እንድታወራኝ የፈለግኩት ከስነ ምግባር፣ ከባህል፣ ከልማድ አንጻር ሚዲያ ላይ የሚወጡት በጣም ብዙ አላስፈላጊ ሶሻል ሚዲያ ላይ የምናያቸው ነውረኛ ንግግሮች አሉ። ተጨማሪ ይሄ ደግሞ ሲጨምርበት ሌላ እሳት ነው ብዬ ነው። እና ከዛ አንጻር በሌሎች የስፖርት አይነቶች ላይ በዲሲፕሊን ጉዳይ ላይ ሲሪየስ ናቸው። በተለይ ደግሞ እንኳን መሰዳደብን ምናምን አላስፈላጊ ጸብን አይደለም እኔ ስላለፉባቸው በዛ ሂደት ውስጥ ጓደኞችም ስላሉ ያንን ስለምረዳና ስለማቅ ነው። እዚህኛው ስፖርት ላይ ግን ያንን ስነ ምግባር አላየውም እና አስደንግጦኛል። በዚህ አይነት ሁኔታ ከሄደ እንደ ማህበረሰብ ወዴት ነው የምንሄደው ነው?
አላስፈላጊ ንግግሮች፣ አላስፈላጊ ስድቦች፣ አላስፈላጊ የሆኑ ቃላቶችን የምንጠቀም ከሆነ እኛን ይገልጸናል ወይ? ቅድም የጠቀስኩት አሰልጣኞችና ሌሎችም ስማቸውን ያልጠቀስኩልህ በጣም ብዙ አሉ። እነዛ ሰዎች ትልቅ መስዋዕትነትን ከፍለው በትዕግስት በጽናት እዚህ ጋር አቆመውታል፣ አድርሰውታል። ግን ይህንን ለማድረግ ምን መሰለህ፣ የመጀመሪያው የገንዘብ አቅም የላቸውም። እነሱ ራሳቸው ድሆች ናቸው። እንደዛ ሆነው ደግሞ ገንዘብ ለማግኘት አልነበረም የሚሰሩ የነበሩት፣ ስፖርቱን ለማስፋፋት ነበር ይሰሩ የነበሩት። ከመንግስት ጋር ይታገሉ ነበረ። መንግስት እንዲስፋፋ አይፈልግም ነበር። በጊዜው ከመንግስት ጋር ታግለው ማህበረሰቡ ልክ አሁን እንደ እኔ ያልኩት እንዳለሁትኝ ተደባዳቢና አስቸጋሪ ማህበረሰብ ሊፈጥሩብን ነው እና እንትን ሊዳርጉብን ነው ኖ አይሆንም ሲላቸው ከማህበረሰብ ጋር ታግለው ብዙ ታግለው ነው ስፖርቱን እዚህ ቦታ ላይ ያደረሱት። ከገንዘብ ይልቅ ማስፋፋቱ ላይ ትኩረት አድርገዋል። አሁን በዚህ ባናት የመጡትን ሰዎች ስናያቸው በገንዘብ አቅም በደንብ የፈረጠሙ ናቸው። አሪፍ የገንዘብ አቅም አላቸው። ኢንቨስት ማድረግ ይችላሉ። ማድረጋቸው አይከፋም። በነገራችን ላይ አሁን እነሱ ኢንቨስት ያደረጉበት መንገድ የራሳቸውን ገንዘብ በእጥፍ ለማሳደግ እንጂ ስፖርቱን ለማሳደግ ስፖርቱን ለማስፋፋት አይደለም ነው የኔ ዓላማ። የኔ ሐሳብም ይሄ ነው። ብዙ ሰዎች ቻሌንጅ ያደርጉኛል። ኖ ከዚህ አንግል አይደለም፣ እያስፋፉት ነው፣ እያሳደጉት ነው። አይደለም ስፖርት እንደዚህ አይደለም የሚያድገው ነው። እኔ አሁን ለምሳሌ ያልኩህ አሰልጣኞች እነዚህ ነባር አሰልጣኞች ስፖርቱን አስፋፍተውታል። ሪሞት ኤሪያ ላይ አስገብተውታል። ቴሌና መብራት ኃይል ያልገባበት ቦታ ላይ ስፖርቱን አስገብተዋል። ከምሬ ነው የምልህ። ስፖርቱን እንደዚህ አይነት ቦታ ላይ በጣም ሪሞት ኤሪያ ላይ አስገብተውታል። እነዚህ ሰዎች ያን ያደረጉት የራሳቸውን መስዋዕትነት ከፍለው ነው። አስፋፍተውታል። አደገ እና ሰፋ ይለያያል። እነዚህ ሰዎች አስፋፍተውታል። በማሳደግ ላይ ያለው ማን ነው ካልከኝ፣ አሁን እየመጣ ያለው አሰልጣኝ ገብቶሃል። ለምን እንደዛ አካዳሚክ ባክግራውንዱ በጣም አሪፍ። አሁን ከዚህ በፊት የነበሩት አሰልጣኞች ምናልባት በእኔ እንትንም ላይ በእኔ እኩያ የሆኑት አሰልጣኞች ከኔ ጋር አሁን ለምሳሌ እኔ ማሰልጠን የጀመርኩባትን ታይም ብጠይቀኝ ምናልባት 30 ዓመት 25 ዓመት እንደዚህ ትቆጥረዋለህ። በዛን ሰዓት የነበሩት አሰልጣኞች ምናልባት ወደ ማሰልጠን የመጡት ትምህርት እምቢ ስላላቸው ነገር ድፍረት አይሆንም። ይሄ አይሆንም። ይኸውልህ አሁንማ ወደ አንድ ምሳሌ ልምጣልህ። የምሬን ድፍረት ሊሆን አይችልም። እንዴት ወደዚህ እኮ ልነግርህ ነው። አሁን ልነግርህ ነው። በትክክል ልነግርህ ነው። የዛሬ 18 ዓመት ምናምን አካባቢ ላይ አዲስ አበባ ላይ የአንድ ትልቅ የኛ ሲነር አሰልጣኝ እንትን ያደርጋል፣ ምርቃት ያካሂዳል። ፕሮግራም አለ ነበረው እና እዛ ፕሮግራም ላይ በጣም ብዙ ብላክ ቤልቶችና ብዙ አሰልጣኞችን ያፈራ ሰው ነው ያ አሰልጣኝ። እና እዛ ላይ መጽሔት ይሸጣል እና መጽሔቱ እንዲደርሰኝ ያደረግኩኝ የክብር እንግዳ ነበርኩኝ፣ ተጋብዤ ነበርኩኝ እና የክብር እንግዳ ነበርኩኝ። እዛ ቦታ ላይ ቁጭ ብዬ እንደ አንድ አሰልጣኝ እኔም ቁጭ ብዬ ያን መጽሐፍ ያን መጽሔት ማገላበጥ ጀመርኩ። ምንድን ነው የተከሰተው ትለኝ፣ የመጀመሪያው አሰልጣኝ ኢንተርቪው ሲደረግ እንዴት ወደ ስፖርቱ ገባ? 8ኛ ክፍል ሚኒስትር ያልመጣ ብሎኝ ምናምን ነገር ስገልጸው 10ኛ ክፍል ውጤት አልመጣ ስገልጸው በቃ እንደዚህ ነው በቃ ያለው በቃ ትምህርት እምቢ ስላለው ነው የመጣ። እሰየው። እንደዛም ሆነው ግን አሰልጥነው እዚያ በቃ ስፖርቱን አስቀጥለውታል። ይሄን አጨበጭባለሁ። አሁንም አጨበጭባለሁ። አሁን እየመጡት ያሉት ተሳሰብ ግን እንደ ታለንት ለምን አልቆጠርከውም? አሁን ለምሳሌ ለትምህርት ያልተሰጡ ሰዎች ሊኖሩ ይችላሉ። አሁን እኛ ጋር ትምህርትን ኢንተርፕሬት የምናደርግበት መንገድ አንዳንዴ ያስፈራኛል። ገብተዋል። ለቀለሜ ወይም ፊደል ለመቆጠር ያልተሰጡት ሰዎች አሉ ብዬ አምናለሁ። ቻሌንጅ ላደረገ ፈልጌ አይደለም። ለአካላዊ እንቅስቃሴ የሆነ ለፈጠራ ወይም ለክሬቲቪቲ በጣም ቅርብ የሆኑ ሰዎች ይኖራሉ። ዓለማችን ላይ ዝነኛ የምትላቸው አንዳንድ ሰዎች ለትምህርት ቅርብ ያልሆኑ ግን ደግሞ በታለንታቸው ግን በጣም ብዙ ርቀት የሄዱ ሰዎችን አውቃለሁ።
በዛ መንገድ ለምን አልተረዳውም? ወይስ ደግሞ በስቶብህ ነው? ኖ ይኸውልህ ታለንት በእውቀት መደገፍ አለበት ብዬ አምናለሁ። ገባኝ ከባድ ይሄን አምናለሁ። አሁን ታለንት አንተስ ብትለኝ እኔ መጀመሪያ አሰልጣኝ ከመሆኔ በፊት በቢልዲንግ ኮንስትራክሽን የተመረኩትኝ እዛ አሰልጣኝ ሆንኩ። በዛ አጋጣሚ አሰልጣኝ ያደረገኝ አሰልጣኝ እንጂ መጀመሪያ የወሰድኩት ሜጀር ምንድን ነው የስፖርቱን ሳይንስ መማር አለብኝ። ስለዚህ ስፖርት ኤዱኬሽን የሚለውን ደም ለማየት ተማር እዛ ተመር። ከዛ በኋላ ስፖርቱን እኔ ትራዲሽናል ሰጠው የነበረውን ስፖርት ሳይንቲፊክ አድርጌ መስጠት ጀመር። በቃ ይሄ ነው እኔ የተወጣሁት ነገር። ይሄ እንደ አንድ እንትን በሙያተኛ ይሄ ነው ራሴን በእውቀት መደገፍ እንዳለብኝ ያምናል። እኛ ጋር እኮ እንከራከር ነበረ። ከማሟሟቂያ ቀጥሎ ማሳሳቢያ ነው ማላቀቂያ ነው መሰጠት ያለበት ብለን እንከራከራለን። ሳይንሱ ምን ይላል ከሚለው ይልቅ እኛ እንደዚህ ነው መደረግ ያለበት ከኔ እኮ እንደዚህ ነው የሚያደርጉ እንደዚህ አይነት ክርክሮች ነበሩ። ግን እያንዳንዱ ነገር ሳይንስ ነው። ሳይንስ ደግሞ አፕዴት ይደረጋል፣ ሁሌ ይሻሻላል። እያሻሻልኩ ነው። አሁን እየመጡ ያልኩ አሰልጣኞች በዚህ በደንብ የበለጸጉ ናቸው። በቃ ለፈሃድ እስከ ማስተርስ ደረጃ ያላቸው ልጆች ናቸው። አሰልጣኝ የምታገኛቸው አንድ ክለብ ውስጥ ወይ አንድ ጂም ውስጥ አሰልጣኝ የምታደርገው በስፖርት ሳይንስ ማስተርስ ያለው ሊሆን ይችላል። በሌላም ትምህርት ወይም የመጀመሪያ ዲግሪ ላይ ሊሆን ይችላል ወይ ዲፕሎማ አለው። ባይ ኤኒሚስ ግን ምን አለው? ስፖርት ሳይንስ ላይ አሪፍ አለው። ቢያንስ ወይ ደግሞ ከዛ ውጪ በኒትሪሽን አሪፍ ዲግሪ ይዞ በኒትሪሽን ዲግሪ ይዞ ሊሆን ይችላል። እዛ ቦታ ላይ የስነ ምግብ አማካሪ ሆኖ ብታገኘው በቃ አሁን በፊት እኮ ሁሉንም ነገር የሚሆነው ያ የስምንተኛ ክፍል ተማሪ ነው። ኒትሪሽን አማካሪህም ነው፣ ስፖርት ሳይንስ አማካሪህም ነው፣ እንትን አሰልጣኝህም ነው ምናምንም ነገር ነው። ያን ሁሉ ነገር የሚሆነ ያ ሰው በልምድ ያመጣቸው ምርጥ እውቀቶች ሊኖሩ ይችላሉ። ግን ሞር ደግሞ በእውቀት በትምህርት ደግፈው እኔ ለዛ በጣም እገዛለሁ። በቃ በትምህርት ላይ በጣም እገዛለሁ። ቢያንስ በአንድ ጉዳይ ላይ የሆነ ነገር ከማድረጌ በፊት ማንበብ እፈልጋለሁ። አንብቤ በዛ ነገር ላይ የተወሰኑ በዛው ጉዳይ ላይ ምን ነገር እንዳለ እንትን ማድረግ ነው የምፈልገው። ከዛ ነው እና ከዚያን ግን አሁን ላይ እየመጣ ያለው ነገር ቆንጆ ነው፣ አሪፍ ነው፣ ጥሩ ምርጥ አሰልጣኞች እየመጡ ነው። ሲቀጥል ደግሞ ከእንደገና እነዚህ ሰዎች ደግሞ ምን አይነት ነገር ጀምረዋል መሰለ? አሪፍ ስልጠና መስጠት ጀምረዋል። እነሱም ደግሞ በቃ የአሰልጣኙን ወይም ደግሞ አሰልጣኝ መሆን የሚፈልገውን ሰው ኪስ በማይጎዳ መልኩ አሪፍ ስልጠናዎች እየሰጡ እነዚህ ትንንሽ ኮርሶችን እየሰጡ ቢያንስ ከጉዳት እየተከላከሏቸው ነው። እነዛን አሰልጣኞች በልምድ የሚያሰለጥኑትን ሰዎች ከጉዳት እየተከላከሏቸው ሰዎችን ከሚያደርሱት ጉዳት እና ሳላስፈላጊ እየጠበሏቸው እና በዛ መጠታ ያለ ከእንደገናም ደግሞ እንደ ማህበርም እንደምንም እየተመሰረቱ ያሉትና በአንዳንድ እንትኖች ላይ እየሰሩ ያሉ ሰዎች ምርጥ ናቸውና አሁን ላይ ያለው ነገር ደስ ይላል። ምናልባት ይሄ እንግዲህ ኤምኤምኤ የምንለው ነገር ካልበጠበጠ በቀር። ስለዚህ አሁን የገንዘቡንም ጉዳይ ካነሳ ነው ትልቅ ኢንቨስት የተደረገው በባለ ሀብት ስለሆነ ያ ነው እንጂ ሌሎቹ ላይ ኢንቨስት ያደርጉ ማድረግም አይፈልጉም። አሁንም ከመንግስት ጥገኝነት አልወጡም። አሰልጣኙ ማሰር ያለበትና እንትን ማድረግ ያለበት እንደ እንትንም እኔ አሁን እንደምመራው ማህበር እኔ እንደምመራው ፌዴሬሽን እንኳን ነገሮችን ሳስብ በተቻለ መጠን መጀመሪያ የምፈልገው ነገር ቢኖር ከመንግስት ጥገኝነት እንዲወጣ ብቻ። ስጋት አይኖርባችሁም? ከዚህ በኋላ ስጋት አይኖርባችሁም ማለት የመፍረስ አይደለም፣ የመፍረስ ሳይሆን አሁን ጥሩ እድገቶች እየመጡ ነው ብለኸኛል። የአሰልጣኞቹ መማር ማወቅ በተወሰነ መንገድ እድገቶችን እያመጣ ነው። ይሄ እድገት እንዲቀጥልና እንደተስፋፋ ሁሉ እድገቱ ደግሞ በጥሩ ሁኔታ እንዲቀጥል የኤምኤምኤ በእንደዚህ አይነት ደረጃ ኢንቨስት መደረግ የእናንተ ደግሞ በተለይ ደግሞ አይኤትኤፍ ላይም ወደ ተካንዶም ውሹ ላይም ያላችሁ ሰዎች ደግሞ ከመንግስት ጥገኝነት አለመውጣት በመጪው የኢትዮጵያ
የስፖርት እንቅስቃሴ ውስጥ የሚያመጣው ተጽዕኖ የለም ብለህ ታስባለህ ወይ ደግሞ ስጋት ውስጥ አይከታችሁም? ይከታል። በነገራችን ላይ ይኸውልህ ይሄኛው ከውድድር አያልፍ። አሁንም የምናገረው ነገር ከውድድር አያልፍም። እንትን አይደለም ከውድድር አልፎ ልናየው የምንችለው ስፖርት ነው ብዬ ስለማላምን ይሄ ሌሎቹ ስፖርቶች ግን አንተም ከምትመራው ማህበር አንጻርም አንገረኝ። አዎ ውድድር መገምገሚያቸው ነው። ውድድር መገምገሚያቸው ነው። ምን ያህል ስፖርቱን እያሰራን ያለ ነው፣ ምን ያህል ቀጣይነት አለው፣ ምን ያህል አዘውታሪ አለው፣ ምን ያህል ምናምን ነገር የሚሉትን ኢቫሉዌት ለማድረግ ነው ውድድሮቹ የሚያስፈልጉት እና ያንን ነው። ሁለተኛ በተለያየ መልኩ የተዘበራረቀ የስፖርት አካሄድ እንዳይኖረን አንድነታችንን ወጥነቱን ለማሳየት የምናደርግበት ነው ያ ውድድር። በቃ ከዛ ያለፈ እኔ እንትን ይኖረዋል ብዬ አላስብም። ውጭም ሄጄ ልወዳደር፣ እዚህም ሀገር ውስጥ ልወዳደር ያለው እንትን ይሄ ነው። እኔ አሁን ከምመራው ማህበር አንግል ወይም ደግሞ ፌዴሬሽን አንግል ምን አይነት ነገር መሰለ ለማድረግ እየሞከርኩም ያለሁትን ነገር ነው የምነግርህ። ከመንግስት ጥገኝነት ትይወጣ ምንም አይነት ድርጎ እንዳይሰፈርልን ነው ፈልግ። ምንም አይነት በጀት ከዛ እንዲመጣ ራሱን በራሱ ችሎ እንዲሄድ ነው ብታደርገው። ያንን ለማድረግ ነው ሙከራም እያደረግኩ ያሉት። ስቲል እየሄድኩም ያለሁበት መንገድ ያ ነው። ውድድሮችን እናካሂዳለን። ውድድሮችን ስናካሂድ ምንም አይነት ከመንግስት ድጋፍ አንጠይቅም። ፍቃድ ብቻ ነው እንጠይቅ እንዲፈቅድ ውድድሩ እንድናካሂድ ፍቃድ እንዲሰጡን ግን ጥያቄ የገንዘብም የሌላውም ድጋፍ ግን አያስፈልግም። ስለዚህ ባለሀብቶች ወደዚህ እንዲመጡ እየፈለጋችሁ ነው ማለት ነው ወይስ እንዴት ነው? አዎ መደገፍ የሚፈልገውን ባለሀብት እንዲደግፍ ታደርገዋለህ። እኔ አሁን አንድ ነገር ማለለ እኔ ቁማር እንዳያስይዝብኝ ግን አልፈልግም። ኦኬ ባለሀብቱ ሲደግፍ በስፖንሰርሺፕ በምናደርግለት አስተዋጽኦ እኛ እሱን እናስተዋውቅለታለን፣ እሱ ደግሞ እኛን ይደግፈናል እንጂ እከሌ ያሸንፋል ብሎ ቁማር እንዲያስይዝብኝ ግን አልፈልግም። ለምን የስፖርቱን ኢሜጅ ቀይረዋል ብዬ ስለማለሁ። አሁን መታዘዝ ትጀምራለህ። ያኔ ምን እንደሚሆን ታውቃለህ? መታዘዝ ትጀምራለህ። አንተ እነሱ በሚፈልጉት ቅርጽ ትታዘዛለህ። ይገባል። በከፈሉ ልክ ትታዘዛለህ። ያ ታዛዥነት እንዳይመጣ፣ ያ ጭቆና እንዳይመጣ፣ ያ የስፖርቱን ሉዓላዊነቱን መጠበቅ የምትችለው በዛ መልኩ ነው። በተረፈ ስፖርቱ ገቢ ሊያገኝበት የሚችልበት በጣም ብዙ ሚንሶች አሉ። እነዛ ሚንሶች መጠቀም መቻል ይቻላል። በጣም ብዙ አዘውታሪ ስላለው ነው ይሄን የምልህ። በጣም ብዙ አዘውታሪ አለ። ከ10 ሚሊዮን ከ8 እስከ 10 ሚሊዮን የሚሆን አዘውታሪ አለው ተብሎ ሊገመት በጣም ብዙ ነው። እንደ ኢትዮጵያ በጣም ብዙ ነው። አዎ በጣም ብዙ። በዚህን ያህል ቁጥር ልክ በዚህ በእናንተ ስፖርት እንቅስቃሴ ውስጥ አለ ማለት በጣም ከባድ በጣም ነው ያለው። እኔ ከለዛም ከዚህም ይበልጣል ነው የምለው። ይሄ እስቴት የተደረገው ነው። ኖርማሊ ይሄ እንትን ጥናት አይደለም፣ ኤስቲሜሽን የተወሰደ ነው። ስለዚህ ሊበልጥም የሚችልበት ሂደት አለው ሁኔታ። አዎ ስለዚህ ያ ነው ቢያንስ እኔ ፍላጎት ምንድን ነው መሰለህ፣ ያው አንዱ ይሄ ነው ስፖርቱን ከእንትን ጥገኝነት ማስወጣት። ሁለተኛ ደግሞ ባለሙያ ሳይሆን በነገራችን ላይ እንደው ይቅርታ አድርግልኝና በቲክቶክ ላይ ወይም ደግሞ በዚህ በማህበራዊ ሚዲያ ላይ መቀለጃ የሆነ የዘርፍ ሙያ ቢኖር ሕክምናውና ስፖርት ነው። መቀለጃ የሆነው ማለት ነው። ከምሬ ነው የምልህ። እንዴት እንደዛ ልትል ቻልክ? በቃ በሕክምናውም ዙሪያ እኮ 2 ገጽ አንብቦ እኮ መቶ እኮ ትንታኔ ነው የሚሰጥህ እኮ ቆሞ እኮ ይሄን ጠጣ ይሄን ብላ ነው የሚልህ እኮ በሕክምናውም ዙሪያ። እዚህ ጋርም ደግሞ ምንም ምናልባት ፈርስ ዳላ ያለው ልጅ ምናልባትም ምናምን የሆነው ልጅ ትንታኔ ስታገኘዋለህ በሌለ ነገር ላይ እና በቃ እነዚህ ነገሮች ማስቆም ነው። በቃ ምናልባት እንደ እንትን ትክክል የሆኑበት መንገዶች ይኖራሉ፣ ግን ስርዓትና ደንብ ባለው መሰረት። ሀቦን በረከትን በጣም ነው የማመሰግነው። እኔም በማን አሸናፊነት ያልቃል ብለህ ታስባለህ? ቅድም ገልጬዋለሁ። እንደ የስራቸውን ውጤት ነው የሚያገኙት ብዬ ባምንም፣ እንዳንተ ልቦና ዝም ብሎ የሚነግርህ ለሴዶ ያደላል። ሴዶ የማሸነፍ እድል ይኖረዋል እያስብ። ስለዚህ ከአሸናፊነቱ በኋላ እኔ እናንተ ስናስብ
እና ኤ ፓጅማኒ እኔ ጋብዛለሁ በቃ እኔ ጋብዛለሁ እንጂ አላፊት ጋብዛለሁ። ክብራትና ክብራን እንግዶቻችን ሳቦን በረከትን ስላገኘት በጣም ደስ ብሎኛል። ሳቦን በረከት አሰፋ በኢትዮጵያ የማርሻል አርት እንቅስቃሴ ውስጥ በቴኳንዶ ዳድት እና በእንዲሁም ደግሞ ውሽ ውስጥ ከሚታወቁ ሰዎች መካከል አንዱ ነው። በጣም ብዙ ወጣቶችን አፍርተዋል። በጣም ብዙ ደግሞ አሰልጣኞችን አፍርተዋል። በተለይም በምስራቁ አካባቢ ላይ የሚታወቅ ሰው ነው። ዛሬ በኤምኤምኤ ጉዳይ ላይ አብረን ብናወራ ፍቃዱን ሰጥቶናል። በጣም ደስ ብሎኛል። እግዚአብሔር ይስጥልኝ ስላከበርከን፣ ፈጣሪ ያክብርልን ብለናል። ቴንኪው። እኔ በጣም አመሰግናለሁ።